لعل قلتش على كان سوي دقيقة زلزلة نايش الدش وح ولا أجدي فيها تعبر زلا مالتي اسمع أنا كفتك الله بعد حدا شوف زود نقول له بقى مثلا زلون راح يحزن ندعي What's up family? What's up? Hi, how are you? زيت نقرن بر زيت جبريل لين كان زبهل حاونا خان هلو كم زلعل قلتش على كان سوي دقيقة زلزلة Yeah boy. اسك ذا بودكاست بحر الرأي فانقوا شكر يقولوا نابا يقدفوا وعلي قص بقص كتركم لكم راح اسوهم لايك شير سبسكرايب اي ترسعوا ጊዜ ወሰና ጃይና ቪዲዮ ያለፍኩባቸውን የህይወት ውጣ ውረዶች እያንዳንዱ ነገር አሁን እያለፈበት ያለ የሆነ ሰው ይኖራል እና ለዛ ሰው የኔ መንገድ ምናልባት መመለሻ ሊሆነው ይችላል ከሆነ ነገር መዳኛ ሊሆነው ይችላል ብዬ አምናለሁ أنا زحلفكو وردي ديم هيوت هوي مساخل أب ساعتي سب زنبرو يهولي مالبات كاو مدحن يقون اللي أنا زارو زلقو ማለት ነው ግን አሰብኩኝና ከዛ በኋላ አንተን ስል ተበል የሆነ ሰዓት ላይ ህይወቴ በጣም ከመስመር ወጣ ከ150 ምናምን በላይ የሆነ ሰዓት ሴተኛ ዳሪው ላንተን ነበር እነሱም በቆጥረለ ወደ 2000 ምናምን ይሄዳሉ ለሶቆጠር ሴተኛ ዳሪ ማም ከገባ ይሄንን የምናገረው የሆነ ሰው ከህይወቴ እንዲማርበት ነው ባይዘውቢ لقلتشح لقلتشح دكان سوي دقيقة زلزلة بحبشة تي ሴተኛ ዳሪ ማለት ፋይቶት ማለቲ ትርጉሙን አፍትግርኛ ከተቆም ቆሎ አነ በቃ ዛሬው ዘልኩ ሲሰብ ካባይ ካቢሆቴ ከመሃሪሊ እንጂ ለማንም ሰው በህይወቴ ማንም ሰው የሚያቀኝ ማለት ነው ሴት ቀና ብሎ ማያይ ምስኪን ምናምን ሰው ነው የሚያቀኝ ብዙ ጓደኞች አሁን ይሄን ኢንተርቪው ሲያዩ ማለት ነው እንዴት ነው ተሳቸው ግን how do like እንዴት ነው ማአትፈራም ደፋር በቃ ምንም ከሚጀር ያ ሐረተ ብለን አይተፈርህ እንዲኻ በቃ የሆነ ሪስፔክት ስትነሳ የሆነ በቃ ቀልደኛ ስትሆን ዝም ብለህ በቃ ኢቭን ጥያቄ ራሱ ያስፈልገውም ዝም ብለህ በቃ ተጫዋቹን እስኪ ምናምን ነገር እንትን በል ቀለል በል ዝም ብለህ ወደ ቤት ወክ ያረክ በቃ ኖርማል አክቢል ከደይም ራይ በቃ ነከምታ ተለሊከስ ቀሊሊ ነው ማለት ቤት እኔ የሚገርመኝ ማለት ነው ይቅርታ አድርግልኝ በህይወቴ ትልቅ ጠባሳ የሆኑብኝ ነገሮች እዚህ ያለና ሀገር ብዙ ባለተዳሮች 10 ባለተዳር ቢኖሩ ማለት ነው ቤተሰቦች ቢኖር ከ10 ውስጥ 8ቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው ሰዓት ዘማለቲ 10 7 ሰራሃለም ተም ሾመንተ ማለቲ ካብቶም 10 ሾመንተ ምስካል ወደ ተባዓታይ ወይ ካብ ሓዳር ወን ወጤንሲ ርክብ አለወን ይሉለና ዘሎ እኔ ከህይወቴ ከራሴ እንትን ያልኩት ነው አሁን አና ካብ ህይወቴ ዝራእኮ ወይ ቢያንስ አንድ 3ቱን እነግራለሁኝ ከሚዘገነኑኝ ከራሴ ከምሳ አና በቃ ካብቲ በጣም በቃ ዘሰንበደን ነገር ካብ ህይወቴ ዘጋጠመን የሰለስተ ነገርካ ራቸው ሰቶች ውስጥ ከሚዘገነኑኝ ማለት ነው አላቸው ፍቅረኛ 1 2 3 ፍቅረኛ ይኖራቸዋል ከባህላቸው ውጪ ከበዓል ቤትን ወጻይ ሓደ ወይ ክልተ አፍቀርስ ይልወን እግዚአብሔርና ዲኤንኤ ይመርመር እስኪ የ10 ቤተሰብ ቢያንስ ማን ነው የለም ቢባል 3ቱ የሌላ ወንድ ልጅ እስከ ወላ ዲኤንኤ ይመርመሩሙ በውህድስ በቃቶም ያሳደጉ ያሉ ሰለስተሲ በቃ ካብ 10 ማለትም ሰለስተስ ዘይ ማለት ዘይ ወላዱ የሚምዛዕቢ ዘሎ ተማቦታት ይዘሉ ተማቦታት ሲ ዘይ ወላዱ የሚምዛዕቢ ዘሎ ባሎች አሉ በተዳራቸው ውስጥ የራሳቸው ልጅ እየመሰላቸው 10 ባለተዳሮች ውስጥ ቢያንስ የለም ቢባል ማን 3 እና 5ቱ ከሌላ የተወለዱ ወዱ ወይ ስለስተ ሐሙሽስ በቃ ካብ ካልተወለዱ ሳሉ ከመያዛ ነገር ዚያ እኔ አሁን ከህይወቴ አንድ የገጠመኝ ነገር ልንገር የሆነች ልጅ ናትና ሳታገባ በፊት ምናምን ነው ማቃት አብ ህይወት የዘጋጠመን ነገር አና ከተመራውት ይዝፈልጣ ቀደም ማለት ማግባቷንም አልነገረችኝ ፌስቡክ ላይ ያየችኝ ከም ተመራውት ከሆነ ነገራትን እንዴ አዲስ ምናምን ነገር ፌስቡክ ላይ ያያት በቃ አዲስ ሽሙ ዘወዲ አዲስ ገለገሊራ እቺም ሰላም እንዳት ታየትነክ ምናምን ነገር እንደ መጀማመር ብለን ነው ከዛ ላይ አዲስ አበባ ነኝ ምናምን እንደዚህ በእናት በቃ ናፍቀኛል ልምጣ ምናምን ነገር አይ አንሳ አዲስ አበባ ይዘልኩ በቃ ሞመጽ በቃ ናተቀ ይዘልኩ ነገር አለችኝ ማለት ነው እሺ ነይ ምን ጣጣሉ አልኳት በቃ ነስ ኖርማል ግን የሆነች ቀመር ምናምን ለአባቴና ሳምነው ህክምና እንዲ ልበል የሆነ ነገር በቃ ነቦይ ገሙኔ በቃ ዝገበረ ምሻሎ ዝሆነ ተጣዩ ነገርስ በቃ በሓደ ከም ንኾን ገብራለና አዋራው ምናምን የሆነ ገበሪ ነው አባቷ ማለት ነው እና ብዙም እንትን አይሉም ዶክተር ሆኛ አናገርኩላት ዶክተር ከንካ ተዛረበለኝ ነቦይ ገለይሉ ሰፋ ተዛሪብላ ማለት ዶክተር ኮይን ከዛላ ከጂንካን የመጣችው ማታ 5 ሰዓት ነው እዚህ የገቡት ካብካል ወደ ጂንካ ይፈልጦኝ ግን ካብካል ያመጣ ከዛል ያኔ ክለብ ጋርድ ነበር መሰራው ጋርድ ክለብ ይሰርህ ነው ጋርድ ሆነ ከክለብ ምናምን እንትን ብዬ ምናምን ነገር ወጥቶኝ አስፈቅጄ ምናምን ተቀበልኳት ገባ
ከዛ በኋላ ሻወር ገባች ምናምን ነገር አልጋ ይዘን ጀመረን ማለት ነው። ከዛ ተራኺቦ ማለት ሻወር ወስዶም ጀሚሮም ማለት ሩድ ነገር በኋላ ስልክ ተደወለ። ከሞንጎ ቴሌፎን ተደውይለ ትንቢልህ እንኳን እንዳታስል በእናትህ ዝም ወላ ከምዚ ሕቅታ ሒዝጋስ ከይ ዝቆለ በቃ ድምጽ ከይተሰምዕ ገሊላት ቴሌፎን ስተደወላ ማለት ምን በላለች ማለት ነው። ሱ በሐቅ አልኩኝ። ከዛ በኋላ አነሳች። እኔ ላይ ዋሊ ነኝ ይሄ ነገር ሲሆን እዚ ነገር ከሆን ቆሎስ አነሳ ብለ ላይ ያዘሎ ከዛ በኋላ አነሳችና ከዛ በኋላ ወይ አባ ምናምን ነገር ሳች ማለት ነው ወይ ማምን ነው ገቡ ብለሽ አትደውይልኝም የኔ ፍቅር አስጨነቅሽኝ እኮ እንታ ዳት የለ ቆዳ አይዱ ኢልኪ አይት ነገር ደን እንዲህ ይለ ተዝዶ ለላ ዘሎ ሰዲ እስካሁን እኮ አልተኛው ምናምን ሳፍጅ እኮ ይለቆስ ባትሽን ሳላቅ ይላል ማለት ነው። በቃ ምታው ከይፈለት ከመየራ ድቅስ ገለልስ ድብላላን ከዋልኩኝ ማለት ነው ሰምቢዱ ከዛ በኋላ አዎ እኮ ገቡኛ አክስቴ ጋር ነው ያረፍኩት እና አሁን በዚህ ሰዓት ተኝተዋል አቴ ግለስ አብ እናሐተን ይደቂሰ ዘለኹ ያርፈ ዘለኹ አብ ሰዓት ኻድቂሰ መም ዘለኹ እና ለደውልልህም እያልኩኝ በቃ ከዶላል ካንደብልኩ እንደሲ እኮ እንትን ብዬ ነው ገብቻለሁ በሰላም በቃ ተዋል በቃ በሰላም አትየለው ከዶላል ከ የሚል የጻል ልጅ ድምጽ ተሰማ ማለት ነው። ምን ነው ባባልተኛም እንዴ ምናምን ነገር አልሽ ማለት ዝኾነ ላይ ቆልዓ ድምጽ ተሰሚዕ ማለት እንተና ቆልዓ ይደቀሰ እንዲ ነው። አልተኛም እኮ ያው ጦር እየሰጠሁት እያለቀሰ አብ ቴሌፎን አብ ዝርር ይዝልኩም ዘሎ አይደቀሰን በመከራ ነው ያስተላልኩ በእንዴ ሲያድቅ ሲዩ በቃ ከሶስት ቀን በኋላ መለሳለሁ። እሺ እኔ ነው በቃ ድሕርሰስ ተማዓልተ ከመለሰ ካፈቅርሃለሁ አፈቅርሻለሁ ሞ ተባብሎ ዘጉ ፍቅረኪ ተባሂሎም ሞ ተባሂሎም ዳዓጣ ማለት ምንድነው አንቺ ማምላት አለኝ እንታይ ይብላሉ ባኪ ጀዝባ ባሊ ነው ባክ እዚ ጀዝባ ባሊ ማለት ሳክት ሰብአይ ኢንሻአላህ ሐውሰን ምቅላል አይነት ከዛ እንዴ አንቺ አግብተሻል እንዴ አልኳት። ተመሪክሪ ወልደሻልም? አዎ የ6 ወር ልጅ አለን ምናምን ነይ 6 ወር ቆልዓ አለኒ ነገር አለች። የ6 ወር ልጅ ጥላ ነው የ6 ወር ልጅ ናይ 6 ወርሒ ናይ 6 ወርሒ በስ ናይ 6 ወርሒ ቆልዓ ገዲፈ ተዓብድ ዘላ ማለት እዩ በስማ ልጅና ባሏን ቁጭ አርጋን የመጣችው ማለት ነው። በቃ የሆነ ነገር ውርድ አለ ማለት ነው። በቃ የሆነ በሐዝ ወሪድ ምን ብዘለ ቻለኝ ነገር እሺ ቆይ መጥቶኛ እንዴ ምናምን ነገር አልኩኝ ምናምን ሽንት ቤት ደርሼ መጣ ወጥቶኝ በዛው ላይ ሄድኩኝ። በቃ ሐሳብ ሽንት ቤት ነጽ ገለለ እና ጓደኛዬ ጋር ምናምን አየሩ ሄድ ማለት አደርኩኝ ማለት ነው። ከዛ ይሄ ነገር በህይወቴ ደግሞ ድጋሚ ተደገመ። ካላ ጊዜ ከዚ ነገር ተደግም እንብላ የሆነች ልጅ አለች እና እንዲሁ ጀማመርን ከሷ ጋር ከዛ እንትን ካለም በኋላ ምን ሆነ መሰለ እንድንጋባ ፈልጋለሁ አለች ድንገቱ ከዛ አንተ ጋር ጀምርና በቃ አንስ ክንምር አይደል ይገለጥ ነው። አረ እኔ ገና የህይወቴን ፕላን ምንም እንትን አላልኩኝ። አነ ገና ወላ አንተ ናይ ህይወቴን ነገር አይሰራሁናለሁ አዲስ ነው አንተን ወድሃለሁኝ አንተን ነው ማግባ የምፈልገው እንጂ አና አከፈቱ በቃ አጣ ያምራው ከዚህ ደለ እሺ ወንዶች አሉ የሚጠይቁኝ በር ብዙ ሐተዋላሉ መሪጽ ከመራው ከለ ማግባ ይችላል ያቺ ምርጫው ያንቺ ነው ያመንሽበትን ህይወት ግን አግቢ መቼ ምርጫ ናት ዛ መንከል ህይወት ግን ተመራዊ ቢሆን አልኳት። እኔ ላግባ ምችለው ከ2 ዓመት በኋላ ነው አልኳት። አረ አና ከምራው ሁሉ ዝቅል በቃ ድሕር 2 ዓመት ይገለ ይብላ ንሱ ማለት አዎ እሺ በቃ ይመች ቻው ተባባለን። ይሄን በተባባለን በከስንት ወር ምናምን በኋላ ነው በቃ በከምዚ አወዲም ቻው ግለ ተባባለን። ደወለችልኝ ደውላት ለቀላ ጊዜ ጾም የፋሲካ ነው ምንድነው ድሕር 2 ወር ገለ ዝሆን ደውላት ገና ጾም የፋሲካ 2 ወር ጾም 2 ወር የጾም መያዣ ቀን ደወለችልኝ። አብስካባቢ ጾም 40 ደውላት ለሆ ጀመር ከሎ ማለት እኔ ደግሞ ሞተረኛ እየሰሩኝ ነው ባይዘው በህይወቴ ያልሰሩት ስራ የለም። እሺ አብዮቴ ተሰራህ ሆነ ነገር የለም አብስዑ ጊዜ ሞተር ሰርሕ ነበር ዴሊቨሪ ሞተረኛ እየሰሩኝ ነበርና በዴሊቨሪ የለም ጥርር ብሏል ምናምንና ታኝቼ በጀርባዬ ምናምን ነገር እንትን ያ ቤት ውስጥ ነኝ። ደውለች ምናምን ነገር እንትና ነኝ ምናምን ነገር በጣም ደብሮኛል ላገኝ እፈልጋለሁ አለች። በቃ በጣም ያማሉ በቃ خرخبه ከደለለኩ ደውላት ማለት አስውልኩም ዲሁም ተዳውሎም ግለስ አንስ ድሕር 2 ዓመት ናይ መርዓ መደብ አለ ምስበላት ቻው ተባሂሉ እንደገና ካላ ጊዜ ደውላት ነው። እሺ ደስ ይለኛል በቃ ገርጂና የፈጠናለችኝ። እሺ አልኩኝ በቃ ገርጂ ዘለኹ በቃ በፍጥነት ናዓገለጥ ነው ገርጂ ይርኩኝ ከይዱት ቀሚሳ ካልሆነ አትለብስም ሱሪ የሚባል ምንም እንትን አትልም። ኩል ጊዜ ከምዝ ጎና ወይ ሽፎን አይነት ክዳን ትለብስ ኔራ በሐፈሻስ ስነ ስርዓት ዝነበረ ያትመስል ኔራ ማለት እና በፊት የነበረኛ አመለካከት ቀሚስ ምትለብስ ሴት ጉርድ ምትለብስ ሴት ምናምን ጫዋ እንደውም ድንግል ነው መስላ ምትታይ ቀደም መስለን ነበረ ማለት እዚ አካዳድና ንሹፈን ወይ ጎና ዝሆነስ በቃ ጭዋ በጣም ከምዘም ብቻሉ ፖሊስ አታዋልድ ከሆነ ይዛሐስበን ኔራ
በፊት ሱሪ ታረግ ምናምን በቃ ደግሞ ቅን የምትል ሴት ደግሞ የሆነ በቃ እንትን ነው የምትመስለኝ ወይ ስሪ አገራ ጢል ትብል በቃ ምንሻለሁ ተረዲ ይሁን ለሆነ ወጠጤ ነገር ነበር ወጠጤ ማለት ነው ይፈልጣል እንዴ ግን ከምዝ በቃ ከምዝ ውዒት ጓል በቃ በለዋ ታይም ሆነ ለና ተገርኛ ኮሲናል ዘሆነ ተበልካስ በቃ ምዝናብ ሐውስ ጠርፍ ተከይልኝ ትመስለኝ ማለት ነው በቃ ከማንም ጋር ሄዳ የምትጋደም ነበር የምመስለኝ በኔ በቃ አክራድነ እንግሊዝ እንዚ ሸጣቢ ድንክዳን ዝኸዳ ወይ ሰረጀደን ዝኸዳ በቃ ምን ዝኾነ ሰብ ከይዳ ተሓድር ትድቅስ ምሻል ትብዕል ግዛ ዓይነት ማለት ነው በፊት ኮሚስ መስለን ነበር ዘለው ደግሞ ሳቃ ቀሚስ ነው የምትለብሰው ስትቀጥረኝ ራሱማ ቤተክርስቲያን ካልሆነ አትቀጥረኝም ምናምን ጠለዋል ለብሳ በታምር ጸጉሯን አታሳይም ተቀደም ተረግበና خلاص በቃ አካዳድና በቃ በጣም ናይ ቤተክርስቲያን ሰቢያት ምስል ኔራ ወላ ጸጉራውን ከይተረፈስ ፍጹም አይተርየን ኔራ ጸጉራስ ሹፉን ነው ሻሽ አርጋ ምናምን ነገር ብቻሽ ገለማ ከዛ በኋላ አሁን ሳያት በቃ ሌላ ታሪክ ጸጉሯ በጣም ረጅም ነው ቆንጅዬና በጣም ታምራለች ለቃው ምናምን ሱሪ አርጋ ሷላት እንዲያልኩኝ ሳይ ማለት ነው በቃ ይራገለንት ያማለሽ በቃ ሰንቢዱም ስራ ከዛ ወጣሽ ሞተር ላይ ምናምን ይዘኝ ወጣ ከከተማ ምናምን ነገር አለ እስካን ወጣት ከተማ በሞተር እኮ ማን ሄድበት እኮ የለም የሆነ ፕሮግራም ምናምን ይዘጋጃል ብዙ ጊዜ አሰብሰብ ብንልና ለምሳሌ ቁልቢ ሞተረኛ ይባካቻ በሞተር ስደኝ ወጣ ነገር ይብለን ትጋዘጠኛ በሞተር ከሐስከ ወጥ ይዶስ በሞተር በቃ በሐፈቻ ዘይከደኝ ኮዶስ የለን በሞተር ሲ ናቁልቢ ወይ እንሻለው ናብዝ ገደማት ገለስ ነኸይዲና ሄዳለን በሞተር ከዛ በኋላ ጅያት ይርኩኝ ቀወጪ ከኔ ነው አለች ነዳጅ ፉል አረጋች ወዛ ሁሉ ጉዳይ ወርሽ ካባይ በቃ ሞተር ተስባሃሉ ነዳጅ ሙሉ ይራት ነው ይላል እንትናለን ገባን አልጋ ምሷናት ከፈ ያረጋችው ምናምን ነገርና ገባን ከዛ በኋላ ያው ራሱ ታሪክ ተደገመ ታሪክ እንደገና ተደግሞ ያቺው ሞመንት ላይ ማለት ከዛ ልክ እንደዛ እንትን ካለም በኋላ ምናምን ተደወለ በቃ ኮሚኒቲያት ምስበቃ ምሶዶ ማለት ተደውሎ ነው ያለችው እቺ ነው በቃ ሰንባል ምናምን ምንድነው በቃ ከዛ ወይ ፍቅር ምናምን ነገር ወይ ፍቅር ከዛ ላስ በቃ ተተለውሉ ዋሲ በቃ ሄሎ ፍቅሬ ቆሚላቶ ሱቃ ቆሚላ አስደበርሽ ዝብሎ ለዘለም ነው ባለን ምን ችግር ካሁን በኋላ ያለውን ሁሉንም በዓል አብረን አይደል እንዴ የምናከብረው ከአክስቴ ቤት ወጥቼ በዓልን አክብሬ አላቀም እና ያደገችው እሷ ማክስቷ ጋር ነው ይኖር አይ በሐሳብ እናዘልና አንተ ጽገማለሁ በቃ ነቃ በዓል ኮን ኮሎ ከባህትና ይወጣይ በቃ ግድኔ መስሐትኔ በቃ ዝሕልፎ ነቲ ዝብሎ ለዘለ ኮምትሎ ዘለ ጾም ያለ ነው አዎ እና እሷ ጋር ነው እና ያለ ወትሮዬ በዓልን እንትንዘል ይደብራታል ለዛ ነው እሺ በቃ በሐፈሻ በኢትዮጵያ ከምዚ ጾመት ሐዚ በዓሉ በዓሊ ጾም 4 ዝኾነ ድግስ ትገብሪኻ ማለት ድግስ ዘይኮነስ ናይ ፍስግ ነገር ሲ ጌርካ ግለስ ተውዑል ኢኻ እሺ እኔ ንጉስ በቃ ይክፋከሽ ይመጣላሉ በቃ እኔ ንጉስ በቃ አጃካ ገሪላስ በቃ ከመጽ ገሪላ ተጸናንዑ ማለት አፍቃራይ ማለት ይሕሰቡ ዝውድ እንገለሉ በቃ መዘን ዘለው ጥራህ ልትሐዘን እንደ ነገር ምናምን እሺ በቃ እና በቃ እንድከም ብሎኛል ለተኛ እሺ በቃ ተኝል እንጂ በቃ ደኺም ለኹ በቃ ከድቅስ ገሪላ ሶፋ እሺ ደቅሲ ወይ ወድቁ ቅድመ አምላክ ወድሻለሁ እሺ ከፈቶኪ ይገረ ምግብሽን ከበልተሻል ምግብ ከበል ያከለ አው ምናምን ከዛ ለምንድነው ወላታለኝ ያው እንትን ነው ሽማግሌ ተልኳል አልቋል ምናምን አሁን እንጋባለን ምናምን እንታይ ይገለብላለሁስ ሽማግሌ ለይኹም አሉ በቃ ሕጂ ክንምራይና ይሄ ነገር ምንድነው የሆነው እንደዚህ አይነት እንትኖች ሶስት ነው ያጋጠሙኝ ከምዛ አይነት ተግባራት ማለት ሰለስተ ጊዜ አጋጥምኝ ሶስተኛው ምንድን ነበር ሳልሳይንታይ ነሩ ሶስተኛው ደግሞ እንደዚህ አልደረስንም እዛ ላይ ከምንሰት ታፋሴት እኮ አይብጻህና ማለት ታባዓራት ማለት ከዛ በኋላ እንደ በስራ ኬዝ ምናምን የሆነ ስራዬ ከነሱ ጋር ያያይዛል በስራ ከይዙ በቃ ስራዬ መስራቶም ተሐዝ ነሩ እና ይሄዳለኝ እነሱ ጋር የሆነ ነገር እንትና አድርጌ መቀበለው ነገር አለ ከዛ ያሉኑ አክቶችን ብዙ ጊዜ ታሳየኛለች በቃ ተዝከርኩሉ በቃ ተሳሉ ዝባላት በቃ ተርኤን ነራ በቃ ልክስመጣ ምናምን ነገር ሰዓቴን ታቀልች በቃ ቁንጣ አድርገውነ በቃ ሰዓቴ ተውጥ ያምጽቀልኩ በቃ ቁንጣ ስራ ገለገራ ሐጽ ስራ ገለገራ ነጽኔራ ማሻፈን ነገር ልጅ አላቸው እንትን ትላለችና ቆል አለዋ በዓል ተሐደረ ማለት ስራውን ካቆምኩ ምን ካልኩኝ በኋላ ወላ ድህር ስራ ሐበለ በቃቲ ስራ ምሰቆራስ ጎስ ትደውልልኝ ነራ ደውላለች አንተ ግን አይገባም ንስሐክ ነርዳ ካንዲ እንዴ ያለችኝ ምንድነው ላለኝ እኔ እኮ ወድጅሃል እንታይ ይላለሁስ
أنا كوكتك الله بعد حداري شوف لا ليشين لا مالتي تساسچالو اندي انتنا نشارل الكو واتقاقي دي ولا جلس بقى تطراطيرو تليفون እንዳራይ ማለት አው ሀከ ምንድነው ሙር የምትይዘው ምናምን በቃ እኔ እንዳጋትላገጽ እና በቃ እንዲ ነው ምናምን ነገር እና በቃ ጊዜ እናሳለፍሽ ሌላ በቃ ባሕደ ኮይና ጊዜ ከናልፍ ደሊ ነገር ቢቀር ምናምን አለች ማለት ነው አትወጂውም እንዴ አልኳት አይስፈስ እንዴ ግልብላንቲ በዓል ሐዳር ከሳይፈስ እንዴ አልወዱም በቃ እንዴ እንትን ብላ እንደዚህ ማለት በቃ እኔ ፎቶ ነው በቃ ሐዳር ስለገወርከኝ ነበር በቃ አይፎቶ ነው ስለሆነ ነው እንጂ ምንም እንትኑ የለኝም ከዛ ለካልሆነ ታዲያ ለምን አትፈቺው ምንም ተሪት ፍትዩ ካልሆነ እኮ ተፋተሽ ሌላ እንትን ምናምን ነገር ባካውን ያልበላና አተከክ ምናምን ነገር በጃጋ ይለካ ጊዜ በላካ ነገር አይተሐቀቅ ማለት ታያው ናብ ትግርኛ ነው ያደረገው ያ ዴታ ተትካይት መልስ አይንዲ ባል ዝመጣና በቃ እንትን በቃ ንባዓል ምስመጽኻ ንባዓል ይልካን መጽኻ በቃ እኔ ቤተሰብ ጋር ይብዬ ብዙኾነ ነገር አመኽኔ ወጽ በቃ ሲልካ ጥራህና ምናምን በሆነ ነገር አድርጌ ሄዳለሁ ምናምን በቃ አብረን የሆነ ራቅ ያለ ሰፈር ምናምን ማያውቁኝ ሰፈር እናሳልፍ በቃ በዚህ ፎቶ ቦታ በቃ ረህቀና ወጽና ገለ አንድ ምክር ልስጥሽ አልኳት እኔ ከህይወቴ በጣም ብዙ ነገር ተምሬያለሁ እና ግን ሓደ ነገር አንኸም ኸደከ በቃ ከህይወቴ ብዙ ነገር ተምሬያለሁ እንደዚህ ይሄን ስራ ትስሪ ጥሩ አይደለም በዛ ላይ እዚህ ነው ያለችሽ እንት ነው ምናምን ነገር ብዬ እንትን አልኩኝ ከዛ በኋላ ተፋታን ጓልሴት ተባይግስ ንምንታይ ከምስራ ሰርሕ ጽቡቅ አይኮን ንሓታ በዓል ሓዳሪ ገለገለ ተዛሪበ ድሕሪ በቃ ተጋዲፍና በቃ የሆነ ብዙ ነገር ስታይ የሆነ ብዙ ነገር ያስጠላሃልና የኔ ብዙ ነገር ከተረከለካ ብዙ ነገር ዘጽለእካ ነገር አለ ሴት አብዛኛዎቹ ማለት ነው አብዛኛዎቹ ተመሳሳይ ናቸው ዝበዝሐ ወልድ ማለት ዝበዝሐ ተመሳሳልቲ በቃ ካንተ ውጪ የፈለገ ዝወድ ግን ከምዚ ናባ ሐቅነት አልወዲ ብሉኝ የጠረጠረካ ግን በተሐደውን ጋር ነው የከለካ ሰዓት በቃ ዘፈራ ጊዜ ናዘልና ፍላይ ነው ያዋልድ ማለት ገንዘብ ማይገዛት የተለየ አቋም ማይለውጣት የሆነ ነገር ማይለውጣት ሴት ካገኘች ህይወትን መስጣት ገንዘብ ደቂራ ወይ ዘለኻዮ ሁነታት ንዓውል ሓንቲ ምንም ዘይመስላ ማለት ሃፍታን ኮንካ ደኻ ኮንካ መልክዕ ኮንካ ክፉእ ኮንካ ወላ ሓደ ከይበት በቃ ናባኻት መጽእ በቃ ህይወት ካውን ክትባለካ አባህሉስ ከምዛ አይተርከምና በዛይነት እዩ ሪሊ አለች ግን እንደዛ ሴት ግን ከምዛ አንጎላ አለ አይደል አለች ሌላ ደግሞ ምንድነው ማለት ሴት አለች ብዬ አላምንም ነበር ካለካ አንታዩ ድንግል ጓልሲ አላይለስ አይሐስብኝ ይራ ግን እኔ ወደ 10 ምናምን የሚሆኑ አግኝቻለኝ ግን አና ማለት ይክሳር 10 ተዝኾና ድንግልሲ ረኺቢ ማልጠብቃቸው ማለት ነው ማልጠብቃቸው ማለት ነው እና ሶሪ እንግዲህ ቃል ከባድ ሊሆን ይችላል ለሚዲያ ይሄን ስልኮ ማለት ነው እኔ የነገ ህይወቴን ያበላሽውኝ ነው እኮ እዚህ ጋር ተወራ ወይም ደግሞ አበጀ ጀግና የሚለኝ እኮ የለም እዝም ከልኩ ግን ህይወቴ ማለት አብረስክ ላጥቁይ ምክንያቱ በቃ ንፉዕ ሰብአይ ጎበዝ ጌርካ ኮንኩ አገብርካይን ገለዝል ሰብ ክብለንደሊ ኮንኩ የሚከፈለኝ ነገር የለ ማገኘው ነገር የለ ወይም ደግሞ በእንደዚህ አይነት መንገድ ዝና ማግኘት አልፈልግም ዝኸፈለ ነገር የለን ዝረኸው ነገር የለን ወይ በዛ አይነት ዝና ክረክብ አይደልኝ ከመታወቅ ይልቅ ማወቅን ነው የምፈልገው አዋቂ መሆን ፈልጋለሁ ካብ ፍሉጥ መኻንስ በቃ ፈለጥ መኻን ይዘደል በቃ ፈለጥ መኻን ይዘደል መጽሐፍቶችን በሚገባ ማንበብ ፈልጋለሁ መጽሐፍት በቃ ዝግባ ካንብብ ይዘደል ስንት ዓመት ይመስላል I'm not sure አላቀ እንዴ ዓመት ዝግበር ከመስል ግጽኛ ይኩንኩ እንዴ 31 ሆንኩ 30 ዓለም ዳ ይረለው ያውን really በ31 ዓመት ውስጥ ከ2000 ምናምን ሰው አቡ 30 ዓለም አድሜ ለዕለቁል ተሸህ ድቅንስዮ እትጋመተኛ በቀን ቢያንስ ማለት ነው የሆነ ሰዓት ላይ ደም እንትን እስክል ድረስ ማለት ነው በቃ ሐድ ግዝስ በቃ ከሳብ ደም ተረዲኩም አለ በቃ ከሳብ ደም ይዝሆን ሴት እዚህ ጋር ገባለው የሆነች በቃ ልካውን ቢዝነስ ማምሳይ ወፍራም ሳይ ወፍራም እቺ ነው ዝሆነት ገጃፍ ባልከ ኦ ገጃፍ ባልከ ይተሐልፈኒ ማምናለ ቀጭን ሳይ 10 ምናምን ጊዜ የምገባበት ጊዜ ነበር ይሄ ግን መንፈስ አይደለም ታዲያ መንፈስ አይደለም አሁን ይሄ የዝሙት መንፈስ አይደለም መንፈስ አይኮን እንዲ በቃ ናይ ዝሙት መንፈስ
ይሄ ግን አሁን ላይ የለም ነው ይሄ አሁን ላይ እዚህ እጂ የለን እንትን እንዳትለኝ ግን ስታየው መንፈሱ አሁን ለምሳሌ አንዳንዴ ትዳር ውስጥ ተስፋ ሲቆርጥ ሰው ምንም ነገር ያደርጋል ግን ያን ሳረግም ሰብ ተስፋ ቆርጥ ከሎ ዘይገብረ ነገር የለም አውረዶች ግን ያን ሳረግም እየተጸጸትኩኝ ነው መውጣት ፈልግ ነበር የሆነ ሰዓት ላይ ኮጽ ደልኝ ነኝ በቃ ከምዛ አይነት ተግባርኩ ለዚ ተስፋ ዝቆርጥ ሰጥራይ ከንስ ነበር ቢሎን ሲቼ ልቆርጥ የራሴ እንትን ማለት ነው ጀምሬ ለሚሄድ ተስፋ መውራት ነፍሴ ባሊ ከሐራ ሐሲበ ነው ይተኩት እንዲ ድንገት አንድ ሳሎን እንኳን ማን ብያ ቆምኩት እግዚአብሔርን አረ ቆላ አይወለልኩ ገሌለስ አቋዲዛ እንትን ብዬ ማለት ነው በቃ ምን ያህል እንትን ከመሳቀቅ የተነሳ ከመጥላት ይሄንን ህይወት በቃ ነፍሴ ከምጥላ ወይ ከኻንስቃ ዝተበገሰ በቃ ነፍሴ አጥፋያ በቃ ምጽኒ ከመጥላት የተነሳ ማለት ነው እዛ ሌቭል ሊሁላ ደርሼ ነበር ማለት ሰፍት ሌቭል ትመጽኝ ይላል ህይወቴ በጣም መስቀልቀል ብሎ ነበር በቃ ሓደ ጊዜ በቃ ህይወቴ በቃ ተነሳቀ ይለው ከሐፋይ ይሩ ሆነ ሰው ጋር ተዋውቂ ምናምን ነገር ሹገር ምናምን እንተደል ነበር ሰራ ነበር ሹገር ምንድነው ምስ ሓልስብ ካተላል ክሳብ ሹገርን ገለን ክሰርሕ ጀሚር ነይረ ጋዜጠኛ አርካ ካካን ዘይግጥም መቸስ ሹገር እንታይ ማለት እዩ ገሌላ ሓተዶ ሁሉ ነገር ሹገር ነው ወርዳ ሹገር ማሚ ዋው ቢያንስ አንድ 4 ሴቶች ምናምን የሚሆኑት ከዛው ሹገሮች ናቸው ምንም የመጨረሻው ሹገር እንደሚያደርጉት በቃ ከነሱ ጋር ምናምን ተተኛለህ ምን ትላለህ ማምን ብር ይሰጧል ያ በቃ ታስራሐሴ በቃ ወራንዘም ዴት ፈልጣ ቆል ኸነበረኩም ምሰን አበይቲ አዲታንካ ማለቲ ምትድቅስሙ የብልዓኻ ይስኻ ገዘብኻ ፓስታ በቃ እንት ያሉ እኔማ እኮ የሆነ ሰዓት ተስፋ ቁርጥ ያደረኩት የ58 58 እንደዚህ 59 60 አካባቢ ይሆናሉ ሴትዮዋ አነ ነሞ እንደተበቃ ተስፋ ዘቆረጥ ኩሉ ማለት እዩ ጓል 58 ክሳብ 60 ዓመት ፀጋጋ አባይ ሰቤቲ ምሳይ ሴክስ ብጽም ነይሩ ማለት እዩ አንተ ጋር እሷ የምትጠጋው ለምን ባል የላትም ባሏ ለምንታይ ሳምሳ ጽጋ አገለብለ ተጋዘጠኛ ሰባይ የብላን ሞት ይሰባያ ሆታል ምናምን በቃ ግንኙነት ፍለጋ ነው ይሄንንም በቃ ሴክስ በቃ ላይ ሴክስ ሊጥራህ በቃ 58 ዓመት ደንሳ ምናምን ፊልት አረጋዋለች ልክ እንደወጣት በቃ ከምን ሰይ በቃ ተስሚዕት በቃ አለዋሉ ዋው በቃ የሚያስጠላ ላይፍ ነበር አሁንም ኖርማል እኔ አሁን እዚህ ጋር ሳውራ ይሄንን ነገር ማያውቁ ሰዎች እንት ሊሆንባቸው ይችላል ግን እየኖሩበት ያሉ ሰዎች አሉ አሁን ላይ እዛ ነዛለው ዘለው ንገለሰብ በቃ ሐድስ ሆነ ኸሊ ግን ኣብ ሰዓት እዚ ነዚ ዝነገርኩም ዘለኹ ታሪክ ማለት ዝነብሮ ሰብ አሎ አቶቹ አው ምንድነው ግን አሁን ለምሳሌ እኔ ሳቅ አሁን አንድ ሰው ጋር መተቃቀፍ ራሱ የምትወስደው ብዙ ኢነርጂ አለ it's not easy like አንድ ሰው ጋር እኔ ተውኔ እንታይ ብላሉ ምስልኩም ዝ ጋዜጠኛ ከምሽ ካል ነገር በቃ ምስ ሓደ ሰብ ወላ ከተሓቋቁፍ ምስ ሓደ ሰብ ከተሓቋቁፍ ከለኸ ዝኾነ ኢነርጂ ሎ በቃ ዝስማዓካ ፍሉይ ስምዒት አሎ የውስጥ ያለውን ጭንቀት ራሱ በባሩ ጋር ማለት በባር ከሐልፍ ፈለኩሲ በቃ ውስጤ በቃ ይረበሽ በቃ ሃንግሌ ዝሆን ውስጥ ገባው ማለት በቃ ቀጥታ ውስጤ ይረበሻል በቃ ውስጥ አትለኹም በቃ ካለ ነገር እዩ this much sense አረጋለሁ ሶ አንተ ከዚችም ጋር ከዛችም ጋር ከሴተኛ ዳሮች ጋር ከመናም ከመለሰ ምንድነው መንፈሱ ውስጥ ላይ ተፈጠረው ግን ስካስከም ይርካ በቃ ምስቲያ ሓንሳ ምስ ፋይቶት ምስ ገለጽ ውስጥ ካስከም አይነት መንፈስ ዘሎ ምን አለ መሰለ አይምሩ እንትን ካለ ምንም ነገር መሆን ይችላል ደንዝዞ ማለት ነው አው ለምሳሌ አሁን በቃ አሙራኸ በቃ ተአዝዝካ በቃ ዝኾነ ነገር ትገብር ትኸሊካ ደንዝዝካ ማለት ሁን ልበልና አንድ ሴተኛ ዳሪ እንደየሰፈሩ ይለያያል በቃ ከምን ያለው እንደጋር ሜቢ ካንድ አራባከ ዘፋይታት ለወታሲ ይፋላለዩ ካብገዛው ናገዛውቲ ናብ ማዓልስ ክንደይ ሰርሓይካ ተሐስብ ወይስ ክንደይ አውዳ ሴክስ ገብራይካ ተሐስብ ንትገዘበኛ ዝሓተ ዘሎ ምናልባት ምስ ሓደ እንደው አንድ ቀን ፍሪ ስትሆን ወስጄ ዝም ብዬ ራስ ተቆጥሯል በቃ ሓደ ጊዜ ፍሪ ክትከውን ከለኻ ባዕልኻ ትቆጥሮም ኢኻ እንደ ሰፈሩ ይለያያል እንደ በቃ ካብገዛውትን ኣብገዛውቲ ይፋላለዩ ይቻላል ማለት እንደዚህ ይታያል እንዴ ቁጭ ትላላ እንትን ጋር ይገባል ይወጣል ወንቆፊ ከበቃ ሓደ ውፅእ ሓደ ካቱ ትቆጥር የመን ሓደ ክልተ ሰለስተ ናበል እጂ ሰው ስቆጥር ታይ አው ኸፊለ ሰብ ቁጥር ተላይኒ እንትና ገባ እንትና ወጣው አይ የሆነ ሳለ የምር እንትን ቁጭ ብዬ በስንስራ ማለት ነው ቆጥር ያለው ኮፊ ለብስ ስርዓት አለ ቆጥር ፈልይ
30 ሰው ቁጥር ያለኝ 30 ሰው ቁጥር ያለው እዛ ግን ቆርባይት ካለ ካን ሰው በሁለት ሰዓት ውስጥ በሁለት ሰዓት ውስጥ እዛ ወደ አብዚ حتى መስለኒ አሁን ሽቅለ ሰዓት 30 ሰው ፈቂደ ማለሲ ከኛ ተወዳይ 30 ሰው ሲአው ሽቅለ ሰዓት እስከ حسابዋስ ኖ ዌይ አብረን እንቁጠር እኔ ባህር ገና እንቁጠር ማውራውን አተመነኝ አርዛርቦት ዲሲ የሚባል ሰፈር ታውቃለህ ወይም ደግሞ ከመስቀል አደባባይ ጀርባ አቤት ግዛው ተግለብለው ያለው ሰፈር ዲሲ ማለት የዚህ ጎዳና ተዳዳሪዎች የሚያድሩበት ነው ዲሲ የሚባለው የጎዳና ተዳዳሪዎች ዲሲ ያሳድረኝ ምናምን ሳብርስ እኮ እዛ እንትን አለ ይሄ ተደራራቢ አልጋ አለ ምናምን በጩጬ ብርናም ታድራለህ እዛ ዲሲ እዛ ሰፈር አሉ የሚሰሩ እንደዚህ ይሁን ትንሽ ቤቶች አሉ 2 ሰዓት ነው 30 ያልከኝ ብሮ 2 ሰዓት how could እኔ እንደካ ነው እኔን ቶኝ እሺ ቁጭ በልና ራስክ ቁጥር ነው ያልቁጥርልህ እስቲ I know nothing about this ምንም የማውቀው ነገር የለኝም በእኔ ግምት አንድ ሴተኛ ዳሪ ከአንድ ሰው ጋር ነው ልታድር ትችላለች ብዬ ማስበው ልታድር انا ولا حد زفلت يبلين ግን ሓንቲ ፋይቶት ማለት ማዓልቲ ምስ ሓደ ሰብ ተሓድር ትኽእለ ኢለ ግምታለን ልታድር ነው እዚህ ተሓድር ይካትብሉ ዘሎ ይሄ ደግሞ አዳራ ከማደራ አሁን እዛ ጋር አዳራ አይሰሩም ጊዜያዊ ነው የሚሰሩት አው ምን አዳራ አይሰራህን በቃ ጊዜያዊ እንሰራህ ይገባል ምናምን አንዱ ምናምን ቀስልኩን እየጎረጎረ ይንቆራጣጣል እስኪወጣል ሲወጣ ማምላጥ ብሎ ይገባል ምናምን ነገር ማለት ነው በቃ ሓደ አቱ ሓደ ወጪ በቃ እንትን ማይሰማው በቃ ምንም የለም ከዛ በኋላ እዛ ጋር ሆነ እንትን ስትል በቃ አንድ ዋጋ ብቻ ፎከስ አድርገን እንትን ብትል እንደዛ እዛ ጋር የሚሰሩት ሌሎቹም ደግሞ አብዛኞቹ እንደዛ ነው የሚሰሩት ገብቷል ምንድነው ከአንድ ሰው ጋር የሚያድሩት መጨረሻ ላይ ነው ያድራሉ አሞዳታስ ምስ ሓደ ሰው ዘሐበራት ማዓል ተወቃይ ንግዚ ግን ከዛ በፊት ምናምን ከብዙ ወንድ ጋር ጊዜያዊ እንትን ይላሉ ማለት ነው እና መንግስት ያቃል ግን ይሄን ነገር መንግስት ፈልዲ ጠና ነው ጋዜጠኛ እንዴት አይቀም ምን ያህል ይሰሩ ምናምን ሰው አይቆጣጠርም ሳይሆን በኢትዮጵያ ስራ እንዳለ እንደሚሰሩማ እንዴት አይቀም ማን ማያቃለ ህዝቡ አይፈቀድም ታውቃለህ በኢትዮጵያ በእንትን በፍቅር ምን ነገር ይለዋ ፈቀደ አይመስለኝም እኔ እንጃ ስለሱ ማቀው ነገር የለም ኖርማል አሁንም እዚህ ጋር እኔ ወጥቼ እንትን ስል የሆነ ከሁሉም ነገር መውጣት ይቻላል ገብቶ እንደዚህ ኤክስትሪም ባይሆን ከፍተኛ የሆነ ትዳር ውስጥ አናፒ የሆኑ ሚስቶች እንዳሉ አውቃለሁ ባላቸው ላይ ቺት እንደሚያደርጉ በጣም አውቃለሁ ሰብት ሞዳታ ፍልጠት ኳታ ዘይ በጻሕኩ አዋል ክነን ካብ ሓዳርን ዝኽብሉላ ወይ አውዳት ከአኻ ሓዳርንኩም ዝኽብሉ ማለት እዩ ፈልጤ ብዙ ወንዶች የዋ እንደሆኑ ቼክ እንደማያደርጉ ነገር ግን ብዙሓት አውዳት የዋሃት መሆኑን ብዙ ቼክ ከም ዘይገብሩ ሴቶች ይቅርታ አድርግልኝ በጣም ከባድ ሁኔታ ላይ ነው ያለው አይተሐሰለን በራወል በቃ ከቢድ ሁኔታ ተንዘሉ ከቢድ ሴቶቹ አዎ የሆነ ሰዓት ላይ እንደውም ጓደኞቼ ምናምን እሷ ምስኪን የሆነ በጣም ተስፋ ከመቁረጥ የተነሳ በቃ በታያት ምስኪን ምናምን ትይስንበል በእናት ምናምን ላለኝ ተስፋ ቁርጥ አድርጌ እሷ በቃ ተስፋ ዝቆረጠል በዋል ማለት በቃ ዝሆነ ሰብ ባዚ አቁ ምስኪን ያገለክ ብላ በቃ ከይ አንካይ ምስኪን ይብል ነራ በታምር ይላል በቃ ሆነ አብቶጽም ቅዱስ በቃ እንት ያገለ ግጣኛው ነው ከኔ ውጪ እንጂ ምናምን አንተ ዳይመንድ አይደለህ እንዴ ካንተ ውጪ ምናምን ነገር ከዛለ በታ ገለገለ ዕሩቁ በቃ ብዛዕባ አርኮም ብዛዕባ ሰቢቶም ካበይ ውጻ ኮና ብዙ ነገር አይትኸይኛ እንትዕትያ አምንትያ ታምሮ እስኪ ፈተናት ምናምን ነገር ለአንድ ለሶስት ጓደኞቼ ፈተኝላቸው ማለት ነው እስኪ ፈተና ገለገለ ይብሎም ማለት ነው ከዛለ ዘቶም ሓደ ኸልተ አርቁቴ ፈተኝ ያለው መፈተና ቆንኩኝ ያለ ድሕሪዩ መፈተና ወልቋልጽ በህይወቴ ዘሐለፈት ሰብ አይነበረት ፈትንሎም ሲ ፈቴ ማለት ነው የትኛው ፈትኜ በህይወቴ ያለፈኝ ሴት የለችም እግዚአብሔርና ኖ ዌይ ምን መድኃኒት ይዘህ ሄደህ ነው መድኃኒት እስከተከለ ምን ነው የምታደርገው እንዴ በቃ አሪፍ ታሪክ ፈጥረህ አሪፍ እንትን አድርገህ ምናምን ነገር ብቻ ማውራት ነው በቃ መጀንጀን ነው ከዛላ ፍቅረኛ ያለሽ ወይ ስትላት የጓደኛ ፍቅረኛ እንደሆነሽ ፈትንልኝ ብሎ እንደሆነ እኮ ታውቃለህ በዚህ ጊዜ ምን የሚታመን በቃ ትፈልጥ ከምሽ እንዳፈለጥከስ በቃ አርክ ከምዘለዋ አርካዩ ፈትና ዝብለካ ዘለና አኻ ኣብዚ ጊዜ እንታይ አርክ ተሐዝልከ በዚህ ጊዜ ላ ገሊላስ አርክ ይብለኝ ነው ባል ምን እንዳለ ተብሎ ነው እንዲ ፍቅረኛ እንታይ ውድለ አርክ ዘይዘገና ያዘው ትላለች ማለት ነው እሱስ ግን እንደገና ከዛ እሱ ግን እዚህ ጋር በጣም የሆነ እዛ ጋር ለሱ የምታሳየው አቤት እናትነት እኔ አሁን ኖርማል የሆነ ሰዓት ላይ የሆነ ህልም አየሁኝ አሁን ለመጨረሻ ጊዜ እንትን ያልኳት ፍቅረኛ የነበረችና የሆነ ፍቅር ይዞኝ ነበር ከናታ በኋላ
ጫፍ ላይ ነበርኩኝ ማለት ነው። እስዋው አሞዳታ ማለት ቀምስ ሓንቲ ጽኑ ፍቅሪ ህዝብ ነይሩ ጠኝ እግዚአብሔር ማለት ነው። ልጅቷ በቃ ለራሴን ፈራ ነበር እንዳልጎዳት እያልኩኝ ማለት ነው። በቃ ነፍሴስ በቃ ፈራህ ነይራ በቃ ከይጎዳ ገሌለ ከዚህ ያን ሁሉ ነገር ትቼ ምናምን በቃ ራሴን እንትን ብዬ በቃ ለሷ ለስለመኖር ብቻ እንትን ብዬ በቃ ወስኜ ነበረ። ልጅቷ የሆነ ትንሽ ድምጽ ከተቀየረባት ማለት ነው አባ ከፍቶክ ነው አይደለ ኪስሌ ብር የለም አይደለ ቆይ ትዘጋና ብር ትልካለች በቃ ደውላ ቴሌፎን በቃ ከመያለ ካምቻለ ከምዝ ናይ ቅጥሩ በቃ ገንዘብ ቢል ካንዲ በሊዕ ካዶ ሶቲ ካዶ አይነቱ አካውንት ታቃለች ምናምን በቀን 5 ካላወራን በቃ ቅር ይላታል። በቃ ማዓልቲ 5 ጊዜ ተዚ ትደውልና በቃ ደስ አይብላኝ ሜሴጅ ምናምን ቱ በቃ በየእንትኑ በቃ ቴክስት በቃ ጻሐደና ነው እልኛና በቃ ገባችልኝ። በረሃ ያለውበት ቦታ ራሱ ማለት ነው ያብታም ይችላል እንዲ በቃ እንትን አንልም ልጅቷ የሆነ ውበቷ ምንዋም በቃ ምገር በቃ ጎላ ሀብታም ያ በቃ ወላ መልካ አመዝ ወጻይ ብላ በቃ ትገርም ጎላ ምናት ማለት ነው። እና በረሃ አይደለም ምናምን ከዚህ ሳሪስ ነይ ብትላት ራሱ ምትመጣ አይነት ሴት አትመስለም። ከዛ በኋላ ለኔ ብላ ከዚህ በረሃ እስካለውበት ድረስ መጣው። ከዛ በኋላ ማሽን ውስጥ ነው እኔ ስላለባበስ ምናምን አብዞኩን ሳይት ከሉ ማለት በቃ በረሃ አብስራህ ዝነብረሉ ማለት ነው። ቦታ ኬራ ይሰጠኝም እኔ የትም ብተኛ እንቅልፍ ይወስደኛ ማሽን ውስጥ ነው የምተኛው። ክሬን አብ ማሽን ውስጥ ይዝቅስኝ ሰዓት ውስጥ መታ የት ነው የምታድረው? ማሽን ውስጥ ነው አይደል? አዎ የቱ ጋር እዚህ ጋር ጠባብ ናት። እኔ ራስ በጎን ነው የምተኛው። በጀርባዬ ከተኛው እጄ ምናምን ወደታችን እንትን ይላል። ከዛ በኋላ በቃ ጥሩ እዚህ ነው የምናድረው አለች። አብያ ተሐደር በቃ አብዛ ማሽን እዚያ መጽያ ማለት ናፍቶ በረኻስ መጽያ ምሕር ፍትወት ምሕር ፍቅሪ ገለ ማለት አብያ ተሐደር አብዛ ማሽን በቃ ንክብል እንደቀስ አንዴ ለምን ምናምን ነገር በቃ አንተ እንዲሰማክ ስሜት እንዲሰማኝ ፈልግ በቃ አከስማዕከ ስሜት ናይ ከስማዕኒ ደሊ የቆረቆረክ ነው ያ የቁርቋሪው ስሜት እኔ እንዲሰማ የቁርቋ አካል ዘሎ እትኔ የቁርቋ ስሜት ክፈልጠለ ነግረኝ ሳይሆን ሆኜው እንዲገባ ይፈልጋል። ክርዳ እንደሊ የበረደክ ነው ያ ብርድ እንዲገባ ይፈልጋለሁ። ተቆረደ ከዘለካ በቃ ተቆረ ስማዕ እንደሊ በረሃው ያቃጠለ ነው እንዴ ተቃጠለ ነው የምንኖረው። ይሄ በረሃ አንዱኝ እኔም እንዲሰማኝ እፈልጋለሁ ምናምን እኔ እዛ ተኝቼ የለሰለሰ አልጋ ላይ እግሬን እየሰቀልኩ አወራለሁ አንተ እዚህ ላይ ምናምን አነ በገዛ ኮይነ በልስሉስ ዓራ ዲቂሰ ሉላይታ ሰጋብ ዘኮን ከርተት ትበል ባቴ ሙት በቃ እዚህ ትገለኛለህ እንጂ እንተ አልጋ ይዣለሁኝ እኮ አብዚያ ተቀጥለን ነበር ፍጹም በቃ አነ ምሳኻ ያሐደር አብዚያ ሞች ያለች ከዛ ከተማ ነው አልጋ ያስኩት ለመንኳት ቃል ሰማም አለች። ከዛ እዛው አደርን በቃ ይሄን አንዴ ስቀመጥ አንዴ ንስል በቃ በስቃይ ምናምን ነገር በቃ ሀዲሮ ማለት ያብቲ አኩሬን ውስጥ ማለት ልጅቷ የመከራ አይታማታቅለሽ ማለት ነው። ከዛ በኋላ በነጋታው በቃ አሁን ቀጥ ብለሽ ምናምን ሞቼ ይገኛት በቃ ምሳሐድሩ ነው በቃ ያለ በዚያ አየር ከዛ ከተኸሪ ፍጹም አይከኝ እንደገና ታሏልሽ በነጋታው የማታውን ስቃይ እየየሽ አልኩት አይሆንም ወራይ ማለት ምሽ ከመ ድቅስ ነሪኺ አይኮን በቃ ኸይ ቢያንስ እንኳን ከዚህኛው ማሽን ይሄኛው አልጋ አለው ሲኖ ነውና ይሄኛው አልጋ እዛ ሲኖ የጓደኛዬ መኪና በቃ በልጊ ካብዛ ማሽን ዚያስ በቃ አፍታ ሲኖ ትራክ አረት ስለዘለዋ አው ወህደር ገሊለ አው ይህደራ ማለት ለምኛት በመከራሽ ብላኝ እዛኛው ላይ በሶስተኛው ቀን ቀጥ ብለሽ ሂጂ አልኳት። እየታመመች መጣች ሂጂ ምናምን ነገር በቃ ሳልሰይ ማልቲ ከይዳ ማለት ሳይክል እንኳን እንድነዳ አትፈቅድልኝም ያው ይቀርናል ብላ ወርቀ ብትሰበርብኝስ ሳይክል ከማን ከዞር አይደልና በቃ ወሊቃ ስለሆነ ከይት ጉዳአኒ አይነት አንቺ ነኝ እንዴት ምለከን ጻሌ ቦርድ እንኳን ምንም አሉንም አላታለኝ። እኔ ሳላይ ከፈለክ በታምር ነው ምናምን የምትለው ማለት ነው። የእውነት ነበር ፍቅሯም ይመስለኝ ማለት ነው። በቃ ፍቅራስ በቃ ነው በሐቅ ይመስልኝ በቃ ተበልቼ በህልሜ አየዋት ማለት ነው። አብ ህልም ሪዋ ማለት ዘህልም ካንተ ይመስል ያዛ ጎዚያ ማለት ዩኒቨርሲቲ ነው ደርሷት እዛ እንትን የምትል የነበረው ማለት ነው። ከዛ በኋላ አርባ ምንጭ ዩኒቨርሲቲ አተማርኝ ያለው ህልሜ እውን የሚመስል ህልም ነው። ከዛ ተኝቼ ነበር ከተኛውበት ተነሳሁኝ በጧት በህልሜ ነው የተነሳሁት ሪል አይደለም ሉሲድ ድሪም ይባላል። ኦኬ እና አብ ህልምሲ ድቂሱስ ተሲዩ ንግሆ ኮኝ ማለት ከተኛውበት ቦታውም ራሱ ሁሉም ነገር ራሱ ነው። ተነሳሁኝ ቢሮ ገባሁ እንትን አልኩኝ ማለት ስራሃት ይገለ ወደ እሷ ጋር ሰርፕራይዝ ማድረግ አለብኝ ወዳለችበት ሀገር በቃ ነው ኸይደ በቃ ከረኽባለኒ አፍታ ሀገር ኸይደስ ከረኽባለኒ ሻይ ቡና የሚጠጡበትን የምትሄድበት እያንዳንዱ ቦታ የነገረችኝ ቦታ አለና በአይምሮዬ ይስየዋለኝ። ይሄም ሁሉ በአይምሮዬ ሳልኩት በህልሜ አይምሮዬ ላይም አለ ማለት ነው። ወርቅ ኩሉ እዛ በህልሜ በቃ ተአቱሉ እንዳሻሃታት ከዛ ወታገለ ኩሉስ ይራይኝ ይሪ የእንትን ወርቅ የለም የወርቅ ቀለበት ወርቅና ጩቤ ገዝቼ ሄድኩኝ ሳንጃ ማለት ነው። ቀለቤት ናይ ወርቂ ናይ ፕሮሚስ ሪንግ ማለት ቆምካ
مسوق خرا قال جزي بهلمي ነው من تايب لولو ህልም ለምን ይባላል حلمي من تايب بالي እሺ እስኪ ህልሙ ላይ ለምን አፍተ ህልም በቃ ለምን ታይ እኮ ህልሙ ላይ ለምን በጣም ጥሩ እውነትም እሷ እቺኛዋን ልቤ ውስጥ የገበችውን እሷን ከሆነች ለዘላለም ላትወጣ ይሄን ቀለበቱን አደረግላታለሁኝ ግን እውነት ካልሆነች ደግሞ ወስንባታለሁ ማም ነገር በቃ ካቲ ምን خرن ዝጎዘው እስከ ምን ታይ አፍተ ህልም ማለት ምሳይት ነብር ዘላለም ናቲ ተራ ኮይና እዛ ካቲም ግህባ ኖ ተኮይኑ ግን በዝኸራ ገራክ ወስነላይ ይርኩት በህልሜ ማለት ኮሚሊ ሐሲባ ሄዳ ከዛ ሄድኩኝ አፍተ ህልም ጋይስ ከይደርበሽ ቢያቸውን ምናምን የ40 ምንጭን አላቃተም ሳልፍ ወደ ኦሞ ሲሄድ ሳልፍ እንዲ ብቻ ነው ማቃት ማለት ነው ከዛ ዩኒቨርሲቲውን እንዲ መግቢያ ጋር ነው ምናምን ነገር ነው ያለችኝ ምናምን ነገር እና እንደዚህ ማቦታው እያንዳንዱ ነገር እንተላል መግቢያው ጋር ከተማ መግቢያ መስለኛለችኝ ከዛ ሐፍጃ ኩሉ ቦታታት ቲ አብታላል ተዕለዝ ነበረት ቦታታት ማለት ሲ አብታል መኮኝ ዝክሮ ዘ እዛ ፍለፊት ላይ የሆነ ፋስት ፉድ ቤት እንዳለ ማም እያንዳንዱን ከዛ ላይ ያስተላሰልኩኝ ሄጄ ዛፍ ከዩኒቨርሲቲው መግቢያ ፍለፊት ጋር ቁጭ አልኩኝ ጠበቅኩኝ ረጅም ሰዓት ምናምን ነገር ከዛ ወጣች ፋብላ ምናምን ነገር ወጣለች ወጣ ለከግቢ ወጣችና በግንቡ ስትሬት ትሄዳለች ማለት ነው ከዛ ላይ ሄድኩኝ አልደወልኩላትም እንደምመጣ ከዛ ከኋላ መከተል ጀመርኩ አፍተህል መኮኝ ማለት ከፍተ ተማሪ ዩኒቨርሲቲ ወጽያ ተፈዲሳ ማለት ሱቃፍት አብደገ ጎን ጽባይ ዘሎ ሰርፕራይዝ ደረስ ለዘደለ አይደወለላ ለድህሪያ ከተላ ጀምሮ ማለት ውስጥ መንገድ ለድህሪያ ከጀምሮ ሄደችና የትምህርት ቤቱን አጥር ግቢ እንደጨርሰች እንደዛ ወደ ገራ ወደ ራሱ ወደ ትምህርት ቤቱ ዙሪያ ደጋሚ ታጠፈች ኮብልስቶን ነው ኮብል ሄደችና የሆነ በቃ በውስጥ ማለት እንደከደት የከታተላን ይረድህሪያ ነው የቆርቆሮ አጥር ነው አጥሩ እንት በሩ እንዲዘመም ያለ ነገር ነውና ሰፊ የሆነ ጋሪን መኪና እንዲያስገባ ተብሎ በሰፊ የተሰራ በር ነው በቃ እዚህ አብ ማጽገለ ጻንው ናውጣቱ ከዛ ትንሽ ፈቀቅ አርጋ ገባች ከዛ ግቢ ውስጥ የሆነ ሰርቪስ አለ የብረት በር ሰረገለ ያለው እሱ አለ እሱም ትንሽ ከፈት ያለ ነው በቃ ለፍት ውስጥ ገዛ አትያ ማለት ገባች ከዛ ስትገባ ቁምጣ የለበሰ የሆነ ቀይ ሰው ነው ምናምን ቀይህ ሐጽር ሰበዝ ገበረሰብ ቤት ላይ የሆነ ፍራሽ አለ ምናምን ፍርናሽ አለፍት ገዛ ያለ ድግ ብሎ ቅፍ አርጎ ትስኢሉ ሞት ምናምን ነገር ሐውፋ ብሎ ሰማ ብሎ ነገር እንትን አለ ምናምን ነገር ማለት ነው ከዛ መላፋት ጀመሩ በር ላይ ቆሜ ዛሬው ስራህም ጀምሮ ማለት ምናምን ታውቁ አየችኝና ድህረት እንደይ ካርት ገዛ መስጠት ሪአት አባ እንደምታስበው አይደለም ከም ተሐስበው ይቆን እንግዲህ ሐሳቦች ይቻላል ነገር ስትል ዙር በይማል ገፋዋትና ማምጣኝ ከዛ ጮቤው አነሱኝና ልጁን እግሩን ወጎት ማለት በቃ ተخራውጥ በቃ ተወርዲ እግሩ ወገ ከዛ በኋላ ወጎትና ከዛ ልደግመው አልኩኝና እሷ እሺ ካለች እሱ ምን አገባው ካለ ጊዜ ሆጎ ብስቦልኩ በቃ ንሳህሬት ያላቶ እነሱ ታይገበራ ጥፋተኛ እሷ ናት አላስገድም ገገኛ አይገድደኝና ትችልኩኝ እዛ እጄን ይዛ ምናምን እንደምታስበው አይደለም አባ ማብተል ሂጂ ወደዛ ማን በየገፍትሪያት ሲሄድ ነቆይ ማለት ነው በቃ ምዚ ፈንጽ ያገለ በቃ ኸይድ መስወልኩ ካንተ ህርሚ ተደራገረ ህልሙ እውን ነው የሚመስለው እውን ማለት ነው ህልም ሳይ ዳይሬክት ነው ማየው ብዙ ጊዜ ህልም በቃ ሐቂ ይመስል በቃ ሐቂ ማለት ነው ህልም ሳይ ዳይሬክት ነው ማየው ብዙ ጊዜ ህልም ከሁሉ በቃ ዳይሬክት ዝራይን ከዛ በኋላ ውስጥ የተረበሸ ንግግር የተቀየረ ምን ሆነ ክብኝ ነው ብርት በቃ ድህሪ ውስጥ ይክርበሽ ጀሚሩ ቴሌፎን ክብሎ ላይ ከለ በቃ ታኸኹንካ ተጠማይካ ተቀይራ ለኻ መጥጽ ካን ነገለት ነው ካለች ምን አጋጠመክ ምናምን እንት ያጋጥሚካ ትንሽ ፈገግ በልልኝ በቃ ወላ ካልተፈፍኒ እሺ ፍሽኽ በለለኝ መጨረስ ታስጨንቀኝ በቃ ህልማይቺ ነው ምንድነው ህልሙ በቃ ብዙ መሰጨነቀኝ በቃ ህልም ርኤ ነው ስለሊና ስላንቺ ነው ህልሜ ብዙ ጊዜ እውነት ነው ህልሜ ብዛዕባይም ዛዕባኸኝ እና እንደዚህ ቢነገርኳት ከዛ አሁን ተዘጋደመው ፍትህ ህልም ነግሯ እዛ የሆነ ድንጋጤው አለ የሆነ ነገር እንዳለ ተረዶይ ካፕቲ ሰምባሪያ ወይ ካፕታንስ ነገርኩ በቃ ዝሆነ ነገር ነው ማለት ዝሆነ ተረዲ እና ህልምን ነው የምታምነው እኔን አለች ሙህልም ረኻ ታም ወላስ ናይ አንቺማ ከህልምን በላይ ነሽ ምናምን አሁን ነው ለህልሜ ዛነኪ ነገር አንቺ ነው ማምነው አልኳት እንደዛ እንዳታስብ እኔ ካንተ ምን አጥጪ አንተ እኮ ህይወቴ እኮ ነህ ካንተ እኮ ምናምን አቤት የተሰማኝ ሙቀት ምናምን ከዛ በኋላ በቃ ቀበጥራት በቃ ነው ኮም ዘመን ዜና በአይስ ፎቶ ካገኘ በቃ ማራ ደስ ይሉ ገና ማለት ነገሮች አልተዋጡልኝም ድህሪው ግን ነገሩ ተነገራት ወሓጥልኝ አይካለን ከዛ በኋላ ያን ህልም ከነገርኳት በኋላ መቀየር ከዛ በኋላ ደውላ ካላ በቃ ህልም ምስ ነገር ከዋ በቃ ተነገራት ቀያር ጀምር ሁሉ እነሱኝ ጓደኞቼ ጋር ደውላ ሩዋንዳ ነው የምታረገው ምን ሆነ ልጁ ምናምን ብላ ማለት ነው ከዛ እኔስ ደውልላት አለ ማንሳት ቆይ ክላስ ነኝ ቆይ ምግብ እየበላው ነው ምናምን ከዛ የሆነ ሰዓት ላይ ምናምን
በቃ ነገሮች እንትና አልመስላልኝ እና በቃ ንገሪኝ እኔ ሁሉም ነገር ይመቸኛል በቃ ቴሌፎን ክዱለላ ከሉ በቃ ቴሌ አይ ሐሳባይ ተልዕለን ወይ ሐሳብ ምስሐ ጸኒሕ ደሎ ኢንሻአላህ በቃ ከም ተቀደም ክረኽባ ይካለን እሞ በቃ ቁርጥ ነገርኒ ይገለጽ ከሆነ ከኔ ቻላኝተሽ ከሆነ ካለ አፍቃሪ ተራሂስኪ ወይ ካባይ ዛ ሐሰብ ተራሂስኪ ችግር ይቡልን ጻዳ ሆናይኪ ንገሪኝ እግዚአብሔር ይገለኝ እንተልልሻለሁ በቃ እንዲሁ እንድናቆም ከፈለግሽም በቃ አይደለም በቃ የቤተሰብ ጉዳይ ነው እኔ ቤተሰብ በቃ እኔ ኹምታስ አይኩንኩን ጸገምና የቤተሰብ ጉዳይ ሻርሎ እንዲ አስጨንቋት በቃ እኔ ቤተሰብ ጉዳይ ገለጽ በለት ማአነ ቤተሰብ ከኮንኩኝ አይዴት ነገር ነው ሻይ በቃ ቤተሰቦቼ ከአሜሪካን የመጣ ሰው ነበር እንትና አለ ለሱ አባቴ ተስማምቶ ቃል ገብቷል አሞዳታን ታይላትኒ ካብ አሜሪካ ዝመጽ ሰባሎ አቦይን አቡን ምስቲ ካሰብ ካብ አሜሪካ ዝመጽ ሰብ ተሰማማኝም እንከመርዑኒ አባት ለአባት ተነጋግረው ጨርሰዋል እናቴ እንደውም ከአባቴ ጋር ተጣለች በዚህ እናቷ አዴ ከማን እዚህ ጉዳይ እዚ ምስ ፋዘር ተዋይስ ያ ታውቃኛለች በስልክ እህቷን ምናምን ኩለን ፈልጠኝ ተንገዛ አዲ ገለፈልታይ አዲ አገለፈልታይ እንትን ብለናል ሬዲ ብዙ ስቴፕ ሄደናል እንትን ብለናል እንደዚህ ምናምን ነገርና በቃ ጨንቆኛል ኧረ ይሄ እኮ ቀላል ነው አልኳት እንዴት ቀላል ነው ትላለህ እዚህ እኮ ቀላል ነገር ነው ከመይ ቀላል ትብል ይሄ እነሱ ሐሳብ ነው እኔ ግን መስማት መፈልገው ያንቺን ሐሳብ እዚህ ናቶም ሐሳቢ አነ ዘደልግን ናትኪ ሐሳቢ ሐሳብ ነው አንቺ በቃ ቤተሰቦቼ እንትን ብለዋል ከቤተሰቦቼ አልወጣም ካልሽ ደስ ያለኝ ምናምን ነገር ከልቤ በቃ በንጹህ ልብ ደስ ያለኝ ተውሻለሁ ንስኺ በቃ ናይ ቤተሰብ ሐሳብ ይሰነ ወይ ናይ ስድራይ ዝቦልኒ ዘኽብር ትብል ኮንኪ ደስ እናበለኒ ከፋኖ ከኸሌሽ ግሬ ይብል ከዛል አይ ደግሞ እኔ ካንተ እንትን አይደለም አንተ ነው የምፈልገው ምናምን ቤተሰቦቼ በቃ የሆነ ጊዜ ይቀበሉኛል ካልሽ ደግሞ ቤተሰቦችሽ ቢያስገድዱሽ የሆነ ነገር ቢያረጉ እንኳን እኔ ማንንም አስቀይማለሁ ችግር የለውም ካንቺ ጋር ሆናለሁ አይ ና አይት ምርት ተራኹንኪ ወይ ምሳኻ ከነብረ ትብል ተራኹንኪ ግን ችግር ይቡን ወላ አንቺም ተባይሰ ሕሰብ ክጥፊ ኢዛ አይነት እዩ ስለዚህ እኔ መስማት የምፈልገው የነሱን ሳይሆን ያንቺን ነው አንቺ ምን አልሽ በቃ እኔ በሐፈሻ ሰምዕ ደለ ዘለሁ ናቶም እንዲኮነ ናትኪ እክሰም አደለ አንተንም ማጣት አልፈልግም ቤተሰቦቼንም ማጣት አልፈልግም አኻ ከሰነካ አይደልኒ ድራቤቴውን ክሰነው አይደልኒ ሶ አልኳት ስለዚህ እሺ ብዬ እሱን አገባዋለሁኝ ከዛ በኋላ እንዳገባኝ እሱ ወደ አሜሪካ ተመልሶ ሄድና ፕሮሰስ ያደርጋል ካረገ በኋላ ይወስደኛል ከዛ ከርኩኝ በኋላ ደግሞ አንተን ወስደሃለሁ በቃ መጀመርታ አምሶኹም በአሞ ድሕሪ ፕሮሰስ ይሮ ወዘኒ ድሕሪ ንዑ ፈቲሐ ንኣኻ ንአሜሪካ ክንጻከይ ጂሰስ ናይስ ይቅርታ አድርጊልኝ አልኳት ከቆምሽ ቀጥ ብለሽ ጸንተሽ ቆሚ ከወደቅሽ ደግሞ ዘፍ ብለሽ ወደቂ እዚህም እዛም ወደቅኩኝ ቆምኩኝ አትበይ በቃ ጽንዕተ ኮንኪ ጽንዕያ ባህል ጽንዕት እዚ ኮይኑ ናፍትን ጽባቅ አይኮነን ስለዚህ እንደው ምን ነገሩን ላቀለለሽ ሁኔታሽን ሳይው ምናምን ወደዛ ያደላ ስለሆነ እኔ ጋር ያለሽን ነገር በቃ እዚህ ጋር በቃ ሁሉ ነገር ከሪ ከሁሉ በቃ ናፍቲ በናይ አሜሪካ ዛዘኺ ክትመስሊ አምሳይ ደዋብሊ ካም በኋላ እየተደዋወልን መረባበሽ የለብንም ድርጅ እንዳተደዋወልና ከመረባበሽ ይብልና አልደውልም እንዳትደውይ ምናምን ነገር አልኩኝና ትደውል ላይ አይደውልልኝ በቃ ተባይል ነገሮችን እንትን አልኩኝ ማለት ነው አይሆንም እኔ አንተን ምናምን በቃ አይኮን በቃ እኔም ሳቃይ ብርግደል ሳክስ ነው ታውቃለህ ሳክስ ማለት በዝናይ አራዳ ቋንቋ ሐሶት ማለት እዚህማ አይሆንም በቃ ላወራሽ አልፈልግም እሺ አንድ ቀን ደውላለሁ አንድ ቀን ወደ ህይወት እመጣለሁ ግን ምን አይነት ሴት ሆኜ እንደምመጣ አታውቅም ማለት ሓደ ማዓልት radio ከመጽ ግን እንደ አይነት ሰብ ሆይና ከም ዝመጽካ አይፈልጥኝ ያ መቼም እንዳትመጪ ምናምን ነገር ፍጹም ከይትመጽ ክሬ ከማን አይደልኝ ስለዚህ በቃ እዚህ ጋር ነገራችን ይቃልኩኝ በጣም ተረበሽኩኝ ምናምን ነገር አሰብኩኝ ነገሮች አልመስላልኝ በዚህ ዘመን እንዴት ቤተሰብ እንዲኛ እንትን በቃ ነገር አይተውሐጡልን በቃ አብዚ ጊዜ እዚ ቤተሰብ ሰሚዓ ሰብ ማለት ጓልሰይተ ኮይና ወይ ዝኾነ ሰብ አብዚ ጊዜ እዚ ቤተሰብ ሰሚዑ አኽቢሩ ሓደ ነገር ዝውስነሉ የለን ገለሉ በቃ ተጠራጥሮ በቃ ውሽ በቃ አይቀሰንም ያልሽን እንድራለ እንደዚህ ታገቢያለሽ ሚለው የራሷ ምርጫ ነው እንጂ ናታ ምርጫ ገለዋስ አብ ሰዓት ዝስከቢድ ይላል እንዴት ቤተሰብ በፍቅሯ ማል ጣልቃ ሊገባ ይችላል ስለዚህ ምን ታይስ ቤተሰብ አብ ህይወታ ከአብ ትይሉ ይሉስ በቃ ጋሪ ሞት ነገር ልክ ያሉ ነገር አለ በቃ እዚ ሓደ ነገር አለው ማለት ይሉ ሐሰብ ደወልኩላ እውነታውን ነገር ይኛልኳት ከዛ በቃ እንደገና ደውልላ በቃ ታሐቅ ነገር ነው ይብላ ወላ ነው በቃ የሆነ በቃ መጣለምን መጨቃጨቅ ምናምን ጀመረ በቃ መጨቃጨቅ በቃ ጀምርና በቃ ነርና ማለት ነው ከዛ ስልክ በቃ እውነታውን ካልነገርሽኝ እኔ ነገሮችን አበላሻለሁ አልኳት ማለት ነው ታሐቅ ተዘይ ነገር ግን ዘነገራት ፋኸው ብለ ማለት ነው እላስ ያዘችኝ ህልቃት ሒሳትኒ ሁለት ቀን ሰጥቼሻለሁ አልኳት
ክልተ መዓልቲ በቅል ነው ለቂልም እንትን አለች ዛሬ የመጨረሻ ቀንሽ ነው ማረገውን ነገር ካረኩኝ በኋላ እንዳትጸጸቻለሁ ድማ አንተ የሞዳታ መዓልቲ ካይ ነገርኒ ትዝገበርኮ ነገር ምስገበርኮ ከይታዓሲ የራስ ጉዳይ ገደል ገባው ነው በቃ ለካፍለጥ ጉዳይ አይቆን እንግለጥ ነው የሆነ ሲስተም አለ የሆነ ነገር አረኩኝና የእሷን ቴሌግራም ኢሞዋን ዋትስአፕን ሙሉ ፋይሏን ምናምን እኔ ጋር ቴሌግራም ዋትስአፕ ኢሞ ሁሉ በቃ بعد خمس قصة رجيرو عند السواق عند يسار أول راح نسرح مرة على خمس يسرح جرو بحفشس تي كل محجو كنت كل محجد صحابه زمرت كل محجد داول زمرت كلش كم زري ياخذ موقع فايله وقول منه كله كذا وهلا يسوى ما ننتزع متى عم داريت ما ننتا ويتي حقنيا مثل أبتي أكون تخرج جميرو ما أدري يا طوفة شو نبركم فقرو بك تلاقي ثاني رابك يالكوك بيت راسو أبتي حلمي زري النوارة مالتي بقى بعلو بقى تحلم زري النوارة زيادة هيرنا يالكوك بيت راسو بهلمي أيوت أربعة منج لقى عبت موتا حالي موز نبرس بقى بتي أنا أكاونت اللي حكمت سكني يالكوك يايوت بيت راسو ديوناتو من دنو ألقى بتشانو تجهز حالي مو بقى لك عن السوق فاللي انتهي تي عارف مهلا وطرح هفتي فرناش نير ابزغا عارف مالك القالو فراش يالو اي سو وفرا تودخا قيح بقى جيجس بلا قياس كنت يا رجال حتى سرق بري اذا غزتني خا لا قبل نزل ማለት ነው ከዛለ ራሱ አምላኬ ወረብትለው አንተ ሁሌም በቃ በመንገዴ አለ ማለት ነው ምና አምላኬ በቃ አስቃ በቃ ሁሉ ጊዜ መንገዴ አለ ማለት እንጂ ሌላ አምላክ አመስግኝ ከዛ ስልኳም እንዳይሰራ አረኩኝ ማለት ነው ቴሌፎን አሁን ይሰራህ ገለየ ከዛ በኋላ በጓደኛዋ ደወልኩኝ ከዛ ጓደኛዋ ማሽቃባጭ እሷ በቃ ተጨንቃለች ምናምን ያልሽ ለሷ ታሽቋል دهرين ما حدا دو إلا كلام حدا خلق خاب أزغر بقى أنا تعيش بخارج قبل لا بقى تشوفنا لا بقى تشني خمس خوينا قال لي لا بقى نبرة منام نجار وجن هين كله ريليشنشيب تاكلش عبرونه بقى يجابزاቸው ምን የሚለው ግን እዚ ሁሉ ርክብ ስትፈልጥ ነራ በቲ ዓርካ ከምዘለዋ በቲ ምዚ ዘውር ከምዘላ ስትፈልጥ ነራ ይጋብዘን ነሪ በሓደ ድራር ይብላ አንገላ እሷም ይገዛል ከዳውን ትግል ንክልቴን ገለገዛል ነሮ ከዓለም ነሪ ነሮ ንክልቴን ማለት ለካ ለኔም ኢንቨስት የሚደረገው ከዛ ላይ ነበር ናይ ከማ እዚ ሁሉ ትገብረሊ ዝነበረት ሓላፋታት ማለት ገንዘብ ወላ ገለ ሁሉ ትሕውለን ዝነበረሲ ንሳ ካብቶ ወዲ ዝረኽበቱ ማለት አዎ እግዚአብሔርና ክለብ ሰራ ራሱ አንድ የሆነች ሙስሊም አለችና ዚያኻ ካሊ ታሪኻ ማለት አብት ክለብ በሰራህ ሆሎ አንተ ሙስሊም ጋለ ብዙ ጊዜ መንፈስ ነበር የምትሆንብኝ ጋርድ በመሰራ ሰዓት በቃ ጋርድ የሰራህ ነው በቃ ተቆል መንፈስ በቃ ተሆነኒ ሙስሊም ናት ፊቷን ሁላ አታሳየም ትመጣለች እንዲ የሆነ ክለባችን ከፍ ለፊት እንዲ ደረጃውን ትወርዳለህ ወደዚህ ሽንት ቤት ነው ወደዚህ ደግሞ ክለቡ ነው አፍት ክለብ ሰርሐ ለነበረ ጊዜ ማለት በዘወገን ሽንት ቤት አሉ በዘወገን ካቲ ክለብ አለ ማለት አፍት ማخلي ደው ይሉ ሰርሕ ነይሩ ማለት ከዛ ብዙ ሲገራ ይገባኛል በዛም ወጪ የለውም ሽንት ቤት መስአት ወስ በቃ ዲት ወጽ ግሬስ በቃ ይገረም ገና ነይሩ አራት አምስት እንዲ ኮነ በኋላ አርባዕተ ሐሙሽ ጊዜ ከምዝስ ኮነ በቃ አንዱ ጓደኛዬ ምንድነው ይነገር ነው አልኩኝ ዝም ተከተላተ በቃ ለሐለ ነው አርኪን ዝገርኩ እስከ ኺድ በቃ እስኪ ጋር ተከተላ እስከ እንት ትግበር ረእያ ገለለ ምን እንዲያለኝ አውነትክ ነው ተከትያ ላይ ምን ያልኩኝ ሌላ ቀን ላይ ከዛ ተከትዬ እዛም እሺ በቃ ኻል ማዓልቲ ተከትል ወደ ድሪያ ኺድ ማለት ለከም ትገበር ክሪያ ስትሬስ ቆምኩኝ ፊት ንፊት ረፍት ላይ ሽንት ቤት ዶይሉ ማለት ከዛ ገባች ከዛ ስትወጣ ግን እዚህ ጋር ምን ያደረገች እዚህ ጋር ብርቷም ይታይ ምናምን ብልቅጥቅጥ ያለ ሴት ሆና ነው ተአተኸላ ቃል ነገር አያቲያ ወጽኸላ ካብት ሽንት ቤት በቃ ተሳርሕ መርታ ዘርኢ ዝናይ ሰለፋ ዳንጊያ በቃ ሁሉ ከፋት ክዳን ገራ ወጽያ ማለት ጠቹ ማለት ነው ያኔ የተሸፋፈነችበትን አውጣታ ምናምን ነገር እንትን ብለው ማለት ነው ከዛ ላይ ጨፍራ ምን ብላ ቀውጣ ምናምን ነገር ስትመለስ ልብሷን እንትኗን ሂጃባ ምናምን ነው ይሄ ሂጃባ ከዳውን ታገለ ሁሉ አቀሚጣ ቲ ቆራጥ መራክ ዳውን ታየራ ናፍቲ ክለባቲያ አሳ አጫሪማ እንደገና ተመለስ ማለት ነው ለባብሳ ምናምን ከዛ ላይ ትሄዳለች ለካ እሷ ናት እንደዛ እንትን የምትለው የት ነው የምትገባው ከዛ ኪችን ያለው ኪችን ሌላ ሰው መግባት አይችልም ምናምን ብዙ ጊዜ ተቀይረው ሽንት ቤት ነው ቀየራ ምናምን አርገው ምናምን ማንንም ቼክ አያረግም ቀላፋ ህዝብ ነው እና ጭብስ ከፋው ብላ ትወጣለች በቃ ጫሪማ ጋር በቃ ተመለስ ከዳውንታ ናይ ሂጃብ ናይ ሙስሊም ኩሉ ሸኻቢና አትያስ አብትሻ አትያ ከዳውንታ አውጥያ እንደገና ናፍቲ ክለብ አትያስ በቃ ሆም ማለት አንድ ስለሚፈተናቸው አይመስልም ወይ ነው ትልቁ ደቂቃ አንዱ ምንድነው ወንድ ልጅ
ቺት አያደርግም እያልኩ አይደለም በጣም ያደርጋል እንደ ስራው ባህሪ ይለያያል ነገር ግን ወንድ ልጅ የፈለገ እንኳን ውጪ ሄዶ እንትን ቢል ማለት ነው ቤቱን የማፍረስ እቅድ አይኖርም ስለ ቤቱ በጣም ያስባል ይጨነቃል ያደርጋል ቤቱን ሚስቱን አይቷትም የፈለገ ቢወድ ቢያፈቀር እንኳን በውጪ ሊያስተዳድራት ይችላል ያፈቀራትን ሴት ከሚስቱ ውጪ ወዲ አይኮብልኒ ወይ ካብ ሓዳሩ ወጻይ ቺት አይግብርኒ አይብለካኒ ግን ገዙ በቃ ናይ መፍራስ መደብ ይብሉን በቃ ሓዳሩ ቅጽል ይዝረል ሁሉ ጊዜ ወላ ካብ ሰቤቱ ወጻይ አፍቃሪ ተሃሎ ወይ ካ ውሽማ ይሓዝሞ ንዓ ካብ ሓዳሩ ወጻይ ዝኾነ ሓዳር ገብረላ ክእል ተወሳኺ ማለት እዩ እምበር ሓዳሩ ከፍርስ ፍጹም መደብ ይብሉን ኣብ ሓዳርስ ሁሉ ጊዜ ጽኑዕ ይባል ወላ ቺት ይግበር ማለት እዩ የሆነ ነገር ያደርጋል ግን በቤቱ አይደራደርም በቃ ገዙ ግን በቃ አይደራደርም በሓዳሩ ግን አይደራደርም ድርዳር ፈልጥ ይሁን እንደዚህ ነብራልኩም ያ ጋይስ ሴት ልጅ ግን አግብታ እየኖረች ማለት ነው መርዙላ ጠጣታ ገላ ሌላ ያኛውን ባል ልታመጣ ትችላል ጓንዚ ግን በቃ ስምስቲያ ቀትላ በቃ ካልሰራይክትን ትኽእልያ አለች አረታው እግዚአብሔርን ካፈቀረች የሆነ ምክንያት በቃ አልፈልግም አልጣምከኝ እንክብካቤ በዛ ብላም ከፈለገ ትንከባከበ ነገር በዚህን ለበቃ ከና አጋፋኒያ ካልሰ በቃ አንተ ኮፍከተ ትኽእልያ ማም ተፈታለች አንተ ልጆችም ወልዳ እሺ ሴት ጋር የተኛው አሁን ቆይ አንተ አይደለ ቆይ እኮ ኤክስፕሬስ እየነገርኩህ ነው አዲስካ በስ ብዙሓት አወለ ከደቂስካ ከሚጀካ አخوك መዘለካ ንምባል ለዛ እኮ ነው የምነግርህ ቆይ አስሓቃኒ ቆይ ግን 2000 ሴት ጋር እየተኛ እግዚአብሔር ጋር የነበረው ላይፍ እንዴት ነበር ምስክልተሽ አዋል ከድክሰለካስ ምስይወት ምስ አምላክ ዝነበረካ ህይወት ሰከመይ ነይሩ እኔ እንዳልኩ ሁሉ የቤተ ክርስቲያን ሰው አይደለኝም ግን እግዚአብሔር ሁሌም በህይወቴም አለ እንደዛ ግን ያደረክ ምን ነበር እግዚአብሔር የሚልክ እንደዛ ማለት ሁሌም ከክፉ ነገር አይምሮዬ ሁሌ ይወክሰኛል እንዲና በቃ ዛሬ በቃ የመጨረሻ ነው ወይ እንትና ልክ እንደ ጻፍ በቃ ጎልፍ በቃ ሐስብ ነው በቃ ዚያኔ ወዳታ ያ በቃ ገለ ይውስን ነር ያሰብኩኝ ማለት ነው በእጠበኛ አምላኬ ሆይ አንጻኛ አምላኬ ሆይ መልሰኛ አምላኬ ሆይ እላለሁኝ ሁሌ ማለት ነው በቃ አምላክ ቦይ መለሰኒ በቃ ሕጸበኒ በቃ ጽሬኒ ገለብኒ ነው ሶ ግን እዛ ውስጥ አሁን ምንድነው ያለው እሱን ዴንጀሩን ነገር ነው አሁን ይሄን አውርተናል እሺ what is ራስህን ነው የምታጠው እስከ አው አብቲ ህይወትቲ እቲ በቃ በጣም ሓደገኛ ዝባል ነገር እንታይ እዩ ኢነርጂ ነው የምታጠው በቃ ኃይለ ካይካ በቃ ትውድ በቃ እንሻለው መንፈስ ካገለ ሁሉ ነገር በቃ ይወዳ ጀጅ ማድረግ ስለሌለብን ነው ፍራቴ ምንድነው ደራር በጣም አቀኛ የሚታመኑ ሴቶች አሉ ሕጂ ከይፈርድ ዲሌ እንታዩ ብዙሓት ደቅንስ ዝእመን ኣለዋ ባህላቸው ጥቂት ናቸው ውሕዳትን እሱማ አይት ጥቂት ናቸው ወንድ ሆኖ ደግሞ ከሚስቱ ውጭ ስለሚሩት እስቲ እናውራ እስኪ ወድ ኮይኑ ከካብ ሰቤት ወጻ ዝኸይድ ከስከ ንዛረብ እሱም እየነገርኩ ነው እኮ ጨክናቸው አሸናቸው የወንዱ ይበልጣል የሴቱ ይበልጣል ነው ወዳዶ በዛ ወላስ ነው ወልድ ጃኒ እኩል ናቸው ብዬ ነው ማሰብ አና ማዕሪ ላይ ምዝሐስብ እንጂ ይሄ ነው ብዬ ግስ ይመቸኛል ቡና ይመቸኛል ይመቸኛል ሳገብታል መግባት ንሳ አፍሪካ ፈልጋለሁ ካቱ ይደሊ መግባት ፈልጋለሁኝ አሁን ፍቅረኛ አለ እንዴ አለኝ ሕጂ ፍቃድ ታላት ካሪያ ኦ አለኩኝ really አልመስልም አይመስልኝ ታውቃለች ታሪክን እዚ ታሪክ ትፈልጦኔ አታውቁም አይፈልጦኔ ይሄንን ማንም አያውቁም ዛሬው ዘለስ ዝኾነ ሰው አይፈልጦኔ ስተው ምን ትላለች ሕጂ ትሪዮ ኮላ እንታይ ትብል ያው ምን ትላለች ታኸዝብል እንግዲህ የምትለውን ትበል እስኪ እስከትትብለው እስከትበል ወዳለች አይባልም ፎቶ ካሪያ አይባልም ለምድ ካለው ሰው እና ባቶኛ አብረኝ እኔ እወዳታለሁ እኔ እወደዋለሁኝ አነ ይፈትወ ይዝባል ልትል ትችላለህ ትብል ትኸሊያ ስንት ጊዜ ሆናችሁ ትወደኛለች ምናምን ልትል አትችልም ያው አመታቶች ብቻ አመት ምናምን ብቻ እንደዚህ ግን ጊዜ ሆይኖ አርካብትል በቃ አመት ግን ያለኝ ነውና ስለ እኔ በህይወቴ ማድረግ ማልፈልገው ነገር ስለሰው እርግጠኛ ሆኜ መናገር በቃ አነ በህይወቴ ሓደ ገብሮ ዘይደል ነገር ብዛዕባ ሰብ እርግጠኛ ሆንካ ደም ዝራብ አልፈልግም እና ስለ ልጅቷ ኦኬ ያልጨረስኩልህ እስከ ነታና አንተ ወይ ካሉ አይወዳኩል ካን ቅጥላ ብላለ ይቅጥላ እስከ ስማያ እና እንደዛ ኢንቨስት ስታረገልኝ የነበረው ከዛ ነበረ
ፎቶ ደረሰኝ እያንዳንዱ ከኢሞዋን ቴሌግራም ኩሉ ትገብረ ነበረ ሲቲ በቴሌግራም በዋትስአፕ ኩሉ ረያ የተነሱትን ለሱ ልካለታለሁ በናታ ቴሌፎን ተሳልወስ ናብ ተወዲ ሲደርቶላስ ለሱ ስልክ የተነሱትን ደግሞ በትናቱ ተሳልወ ሰለካ ናባ ሰደማለው ስል ማለት በቃ ሲሳሳሙ ምናምን ሰዓሙ ገለባለው ማለት ነው ምንድነው ግን የሚልኩት ሴቶቹ ስለ ከሱ ጋር ማምቃ የሆነ ፕራይቬት ነው ማንም አያዩም ብላ ነው አዎ በቃ እንታይ መሰለዱት ስሪ በቃ ተሳዓሙ ገለ ታላኩታለ እዛ እሱ ቤት ምናምን በቃ ልብሳቸውን ብለው እንደዚህ እና ይሄ ገበናችሁን በፍጹም ለሰው በቪዲዮ ቀርጻችሁ አትላኩ በቃ ነዋል ያዝም ከረክን ዘሎ ጋይስ ጥራይ ነብስኩም ግን ቪዲዮ ተሳይልከን ናብ ዝኮነ ሰብ አይትስደዳ የሚወዳችሁ ሰው አይላችሁም ዝፎቶን ሰብ ከምዚ አይብለከኝ እንዳታምኑት በቃ እኔ አሩ ነው ይሄን የምታዩን ሴቶች ካሉ ከይታምኑ በቃ የሚወድሽ ከሆነ እንደዚህ ቪዲዮ ምናምን የተሳሳምሽ አይቅረጽሽ ዝፎቶክ ተኮይኑ በቃ ከምዚ ተሳዓምቂ ወይ ዝኮነ ነገር ዳግሞ ከለኩም ክስለክ ይብሉን ከምን ይሰራል ምንም ስለማይሰራ ታይም ወጥተን ምክንያቱም ለሌላ ጊዜ ፋይል ይያዘብሽ ጥቅሙ እንታይ በቃ ነኻል ማዓልቲ ፋይል ይሕዘልኪ ክበልኪ ዘሎ እና እንደዛ ተላልከዋል ማለት ነው ከዛ ወላ አላመንኩም ሳይወጋ በጣም ነው ያዘንኩት ከዛ ደወልኩላት እኔ ላንቺ ስለ ህልሜን ካድኩኝ ህልሜን ክጅ አላቅም ነበር አልኳት ደውላ ከላ ጊዜ ወደያት ኩል ነገር ወይ በስ አፍቲ ዋትስአፕ አፍቲ ይምገለም ስራየ انا مع خبل هي حلمك هديه በቃ ብዙ ነገር መስዋዕት ይልክ እንደዚህ ህልሜን ክጅ አላቅም ነበር ግን ላንቺ ስለ ህልሜን ላስቀር ህልሜክ ሄደህ በትኝ አخبل ግን ህልሜ ሄደ ገለች እና ምን አስፈልገ ማን በቃ በጣም ስሜታዊ ነው ይሆን እንታይ ልዩም አይነት ሐሳብ ከዛ በኋላ ምናምን ነገር በቃ ምናምን ይቅርታ ምናምን አዲስ በቃ አይተሐዘለ ይقرب ለለገ ያለቀቀሰች እንዳበቀት መልካም ላይፍ ምናምን ብዬ ተውኩኝ በቃ ለሐንኩ ሊለች ግዲፎ ፓርት ይሄንን አሁን ይሄኛው አብሯት ያለው የለም እንትምያ እሱ ተጨማሪ ነው እንጂ ያለችው ታሪክም እውነት ነው አሜሪካ ለችው አዎ ተዝወለቶ ግን በሐቂ እቲ ወዲ ከም ተወሰቀ ይምበር እቲ ታሪክ ነው በሐቂ ከሱ ጋር ሆነ ተጋቡ ምናምን በቀውጢው ስዊስኪ ተራጩ ምናምን ነገር በቃ ተመርዓስ ነው አሜሪካ ኸይዳ ማለት ነው አቲድ አይዱ ነው ከባሏ ብዙ ሺህ ጥፍ ሄዳለች ከአዳም ሔዋን በጣም የረቀቀች ናት ባሏ ግን ስራና ስራ ለልጆቹ ቤት መገንባት ገንዘብ ማምጣት የሆነ ነገር ነው የሚያስበው እንደዚህ ያለ ሴቶችስ 360 ያስባል ከበዓል ቤታ ብዙ ረሐቀት ከይናላ ከአዳምን ሔዋን ዝራሐ ረሐቀት ባሏ ግን ስራና ስራ ሰባያ ግን በቃ ስራ ለልጆቹ ቤት መገንባት በቃ ነደቁ ገዛም ስራህ ወይ ገንዘብ ማምጣት ገንዘብ ማምጣት እንደዚህ ያለ ናፍትን አይሪኛ በቃ ሓደ ነገር ቀጥሊ ዘኸይሩ ወደ ተባዕታይ ማለት ሴቶችስ 360 ያስቡ ደቅንስ ግን 360 ዲግሪ እንዛሐስባ ሰሲ ጎበዝ የሆንክ ባል ከሆንክ ንፉዕ ሰባይ ተላኾንከ ሚስትህን እያት በዓልቲ ቤትካ ረአያ ስልኳ ላይ ምን እንደምታደርግ አታውቅም ኣብ ቴሌፎና እንታይ ከም ትገብር ወይ እንታይ ከም ትጥቀም አይትፈልጥኒ ካ ተኸታተላ ሃይስኩል ጓደኛዬ ናይ ሃይስኩል ማሕዛቢ ቤተሰብ እዩ ገለ ያወራሩ ስትል ብሮ ቸኪራ ከምኡልካ ከላ ቸግበር በሓፈሻ ረአያ ተዓዘባ ነው ባለ ጓደኞቿ ጋር ዋዳስ ሽዱ ናብ ማሓዙ ተኸይዳ እንታይ ጌራ ናፍትና ማሓዙ ተኸይዳ እንታይ ክትገብር ከይዳ ንኸይዳ ኣንነት እንታይ ክፈልጥ ኣለካ if she is the most important person you have to know her በቃ ታራዓታ ዓባ ዝበለፀ ስም ትረኣ ኮይና እንታይ ትገብር ከም ዘላ ናቤት ከይድ ከም ዘላ ፈልጥ ኣለካ የሚያሳዝነው እውነት ምናልባት አጭበርባሪ ውሸታም ልትሆን ትችላለች ትናንትና ከአንድ ትልቅ ጠበቃ ጋር እያወራው ስለ ባልና ሚስት ትማሊ ምሳሌ ዓቢ ጠበቃ እንዳዓለልኩ ከለሁ ሰባይን ሰቤትን ማለት እዚህ እንዳንተ አይነት በሚስት ጉዳይ በጣም የሚያማሩ ብዙ ሰዎች አሉ ከምዚ ከማኻ ብዛዕባ ናይ ኣዋልድ ወይ ብዛዕባ ደቂ ኣንስትዮ ዘማሩ ብዙሓት ኣለዉ የሆነ ሰው ሴቶች እኮ ምናምን ኣዋልድ እኮ ደቂ ኣንስትዮ እኮ ከምዚ ነገር ይላል እና እኔ አሁን እንደጠበቃ ቪዲዮ ሰራ ቲክቶክ ላይ ሰዎች ይመጣሉ በትዳር ዙሪያ ማለት ነው ቲክቶክ ወይ ቪዲዮ ሰራ ቆሎስ በቃ በናይ ሓዳር ዙሪያ ይመጽን እዩ ህግ አለ ኢትዮጵያ ውስጥ ለምሳሌ ከትዳር በፊት ያለው ንብረት የባል ነው ሕግ ለው ኢትዮጵያ በቃ ቅድመ ሓዳር ዘሎ ንብረት ዝተጠረየ ማለት እዩ ናይ ግለኻይ እና ሁለት ይዛትና ሚስትን ይዛትና አላለው ሊያገባት ያሰባትን ይዛትና አለና ህጉን አስነብባለሁ ክትምርዓ ዝደለኸ ጓል ሴት ማለት ይስካ ንዓሞ ትሕጊ ይከንብቦ ንብረትሽ ንብረቴ ሀብትሽ ሀብቴ ሳይሆን
ንብረትኪ ሃፍተይ ዘይኮነስ አንቺ በፊት የገነባሁት ሀብት የኔ ነው። ምን አክምር ዓወይ ዝረኸቦ ሃብቲ ናተይ እና እዚህ ላይ መፈራረም አለባችሁ ስል ኣብዚ ክትፈራረሙ ኣለኩም እሱን ከወደደችው ምንም ችግር የለባትም አለ። ነዚ ነገር ተፈትያቶ ወላሓን ጠገብ ዝበሃል ይብላል እንዴ ምን ችግር አለ እንዴ? ምን አገባኝ ነኝ ወላሓንቲ ኖርማል ትብል ኮይና ደሓነ ብሩን ከወደደች ግን እንዴት ትገንዘብ ተፈተራ ኮይና ካብኸና አለ ግን ከመይ እያ ትብል እንዴት ትላለች? ከመይ ጌሩ ከምኡ ኸውን ንምንታይ ናይ ክልከና ደይከውን ገለጽ ዓይነት እንዴት ብዬ ነው ትላለች። ከዛ እስቲ ቤተሰብሽ የሰጠሽ ወርቅ ካለ ስጩ ብልሽ ትሰጫለሽ። ቤተሰብ ዝሃቡኺ ወርቅ እስከ ሃብኒ እንዴ እናቴ ስጦታ ዋዝጎ ናይ ህያብ ምናምን እንደዛ ነው። ንግድ አይደለም ፍቅር ፍቅሪ ንግዲ ኣይኮነን። ብሓቂ እዛ ቪድዮ እኳ ንደቂ ኣንስትዮ ኣሕዋትና ታርጌት ዝገበረ ትኸውን መስል ነገር ግን በቃ ተክንሰምዖ ዝግባአና ሰሚዕና ኣለና ተክንወስዶ ዝግባአና ወሲድና ኣለና ጋይስ። ኣብ ቀፃሊ ብካልእ ቪድዮ ክሳብ ንራኸብ ተሰናዩ ላይክ ሼር ሳብስክራይብ ኣይትርስዑኒ። ጉባይ